ሰላም ላይ ናችሁ ተማሪዎች፣ እኔ ኪዳነ ማርያም እባላለሁ። እንግዲህ በዚህ ቪዲዮ ላይ የምንመለከተው በ10ኛ ክፍል የፊዚክስ ትምህርት ዩኒት 4 ላይ ማለትም ስታቲክ ኤንድ ከረንት ኤሌክትሪሲቲ በተሰኙ ዩኒት ላይ ኤንድ ኦፍ ዩኒት ኩዌስችንስ ኤንድ ፕሮብለምስ እነዚህን ማለትም በመጽሐፋችን ዩኒት 4 መጨረሻ ላይ ያሉ ኤንድ ኦፍ ዩኒት ኩዌስችኖችን እና ፕሮብለሞችን እንሰራለን ማለት ነው። ስለሆነም ሳቋማን እንደምታውቁት ቴሌግራም፣ ዩቲዩብ እና ዌብሳይቱ ላይ ገብታችሁ ልትከታተሉ ትችላላችሁ። በጣም ጥሩ። የመጀመሪያው ጥያቄ ምን ይላል? ዲስክራይብ ሃው ዩ ካን ኖው ቻርጅድ ቦዲስ አትራክት ኦር ሪፔል ኢች አዘር ይለናል። ቻርጅድ የሆኑ አካላቶች አትራክት ወይም ሪፔል እንዴት አትራክት እንደሚያደርጉ ማለትም እንደሚሳሳቡ ወይም ደግሞ እንደሚገፋፉ በምን ታውቃላችሁ ነው የሚለን። ስለዚህ መልሳችን ምንድን ነው? ኢፍ ዴይ አትራክት የሚሳሳቡ ከሆነ በምን ማወቅ ትችላላችሁ? ዴይ ሙቭ ክሎዘር አንደኛው ቻርጅ ከሌላኛው ቻርጅ ጋር ምን ይሆን ማለት ነው? ወደ ሌላኛው ቻርጅ ይጠጋል። ኢፍ ዴይ ሪፔል የሚገፋፉ ከሆነ ደግሞ ዴይ ሙቭ አፓርት ማለትም አንደኛው ከሌላኛው እየተራራቁ ይሄዳሉ ማለት ነው። ኩዌስችን ነምበር 2 ስንገባ ደግሞ why the inside of a car or building is a safe place to shelter during storm በመብረቅ ጊዜ የመኪና ውስጥ ወይም በቤት ውስጥ መጠለል አስፈላጊ የሆነው ምክንያቱ ምንድን ነው ነው እያለን ያለው። ምክንያቱ ምን መሰላችሁ? እዚህ ጋር መልሳችን ምን ይሆናል? it is a metal frame that provides a safe enclosure by directing a lightning around the vehicle and into the ground የተሰሩበት መኪኖች የተሰሩበት ከቨር ከውጭ ያለው ላይትኒንግ ወይም መብረቅ ሲመጣ አስፈንጥሮ ወደ መሬት እንዲገባ ተደርጎ ነው የተሰራው ማለት ነው። ስለዚህ በእንደዚህ አይነት መንገድ ዲዛይን ከተደረጉ መኪኖች ወይም ሜታል ሰርፌሳቸው የብረት ሽፋናቸው ከውጭ ያለው ስለዚህ ምንድን ያደርጋል ማለት ነው? ውስጥ እንዳላችሁ መብረቅ አያገኛችሁም ማለት ነው። ለምን? መብረቁ የሜታል ሰርፌሱን እንዳገኘው ዳይቨርት አድርጎ ማለትም ዲፍሌክት አድርጎ ወደ መሬት እንዲገባ የማድረግ ችሎታ አለው ማለት ነው። ኩዌስችን ናምበር 3 ደግሞ ይጠይቀናል። ስቴት ኮለምስ ሎው ነው የሚለን። ኮለምስ ሎውን እንዴት ትገልጹታላችሁ እያለ ነው። እንዴት ነው የምንገልጸው? ኮለምስ ሎው ስቴት ዳት the force between two charges Q1 and Q2 በሁለት ቻርጆች መካከል ያለው ፎርስ በQ1 እና በQ2 የተሰኙ ሁለት ቻርጆች ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ቻርጅ ምን ይባላል? is inversely proportional to the square of the distance r between them. So the formula is given below here. ምንድነው መሰላችሁ? አሁን እዚህ ላይ የምናደርገው ሁለት ቻርጆች አሉና በሁለቱ ቻርጆች መካከል ያለው ሴፓሬሽን ምን እንለዋለን? r እንለዋለን። ስለዚህ ፎርሱ ፕሮፖርሽናል የሚሆነው ከቻርጆቹ ፕሮዳክት ጋር Q1 እና Q2 ፕሮዳክት ጋር ፕሮፖርሽናል ነው። ከሴፓሬሽን ዲስታንስ ስኩዌር ስናደርገው ሴፓሬሽን ዲስታንሱን ከሱ ጋር ደግሞ ኢንቨርስሊ ፕሮፖርሽናል ነው ማለት ነው። ሶ በፎርሙላ ሲቀመጥ ምን ይባላል? K ታይምስ Q1 ታይምስ Q2 ዲቫይድ ባይ R ስኩዌር። K ምን እንለዋለን? ኤሌክትሮስታቲክ ኮንስታንት ብለን እንጠራዋለን። እንደምታውቁት K ስንት ነበረ? 9 ታይምስ 10 the power of 9 ኒውተን ሜትር ስኩዌርድ ፐር ኮለምብ ስኩዌርድ እንደነበረ ተነጋግረን ነበረ። በጣም ጥሩ። አሁን ደግሞ ኩዌስችን 4 ላይ ምን ይጠይቀናል? what are essential parts of an electroscope ይለናል። የኤሌክትሮስኮፕ ወሳኝ የሆኑ ክፍሎች ምንድን ናቸው? ከዛ ምን ይጠይቀናል? draw an electroscope and label it። ኤሌክትሮስኮፕ ከሰላችሁ በኋላ አስቀምጡ እነዚህ ፓርቶችን ነው የሚለን። ሲምፕል ኤሌክትሮስኮፕ እንደምትመለከቱት ይመስላል። ታዲያ እንደምትመለከቱት ከጫፉ ጋር ኮንዳክተር ስፌር አለው ወይም ደግሞ አንዳንዴ ፕሌት ይሆናል ማለትም ጠፍጣፋ ብረት ሊሆን ይችላል ከላይ ያለው። ሌላው ምንድን መሰላችሁ? ዘንግ አለ ወይም ሜታል ሮድ አለ፣ ኮንዳክተር ነው። ስለሆነም እንደምትመለከቱት በኢንሱሌተር ኮርክ የተሸፈነ ነው። ይሄ እንደምትመለከቱት እዚህ ጋር ጫፉ ላይ ኢንሱሌተር ነው። ታዲያ ኮርኩ ምንድነው የሚያደርገው? ከሌላ ኤክስተርናል ለምሳሌ እዚህ ጋር ከተሸፈነበት ከግላሱ ኬዝ ጋር እንዳይገናኝ ያደርገዋል ማለት ነው ሜታል ሮዱን። ለምን? ግላስ ባይ ኔቸር ምንድን ስላለው ማለት ነው ቻርጅ ስላለው ኢንሱሌት የሚያደርግ ወይም የሚሸፍን ከግላሱ የሚከልል ኮርክ ያስፈልገናል ማለት ነው። ሌላው ምንድነው? ግላስ ኬዝ ነው። ግላስ ኬዙ ምንድነው ሸፍኖ የሚይዘው ይሄንን
የሚመስል ወይም በተለያየ ቅርጽ ሊቀመጥ ይችላል። ሌላ ደግሞ ምንድነው ሜታል ሮድ ወይም ኮንዳክተር ያልነው ነው። ሜታል ሮዱ እንደምትመለከቱት ከላይ ካለው ጋር ተመሳሳይ ነው። ያው እስከ ውስጥ የሚገባ ነው ማለት ነው ሜታል ሮዱ። ሌላው ቫኪዩም ነው። ውስጥ ላይ ያለው ምንድነው ቫኪዩም ስንል የአየሩ መጠን በጣም አነስተኛ ነው ወይም ዝቅተኛ ፕሬዠር ያለበት አካባቢ ውስጥ መቀመጥ አለበት ኤሌክትሮስኮፑ ወይም ግላስ ውስጥ ያለው የአየር መጠን በጣም ዝቅተኛ መሆን አለበት። ሌላ ምንድነው ጎልድ ሊፍ ነው። ከጎልድ ወይም ከወርቅ የተሰሩ ሊፎች አሉ፣ ቁርጥራጮች አሉ። እነዚህ ሊፎች ይቀመጣሉ ማለት ነው። ታዲያ ይሄ በጠቅላላ ምን እንጠራዋለን? አንድ ቀላል ኤሌክትሮስኮፕ ብለን መጥቀስ እንችላለን ማለት ነው። ኩዌስችን 5 ደግሞ ምን ጠይቀናል? ስቴት ዘ ሎው ኦፍ ኮንዘርቬሽን ኦፍ ቻርጅ። የኮንዘርቬሽን ኦፍ ቻርጅ ሎው ህግ ምን ይለናል እያለ ነው። The law of conservation of charge states that the total electric charge in an isolated system remain constant. በአንድ አይዞሌትድ የሆነ ሲስተም ውስጥ ወይም የተገለለ ስርዓት ውስጥ ያሉት እንግዲህ የቻርጅ መጠን ምንድን ነው የሚለን? ተመሳሳይ ነው ወይም ኮንስታንት ነው የሚለን። ምን ይባላል ባጭሩ? ይሄንን the law of conservation of charge ብለን እንጠራዋለን። question 6 ደግሞ ይሄን ጠይቀናል። Explain about the different method of charging a body. ስለዚህ ምን እየጠየቀን ነው? ሶስት አይነት መንገዶች አንድን አካል ቻርጅ የምናደርግበት መንገድ አለ። እነሱን አብራሩ ነው የሚላል። So there are three main methods of charging a body. እነዚህ ከሶስቱ መንገዶች አንዱ ምንድነው? charging by friction ነው። በፍሪክሽን አንድን አካል ቻርጅ እንዲኖረው የምናደርግበት መንገድ ነው። So rubbing two materials transfer electrons creating a positive charge on one and a negative charge on other. ስለዚህ በማፋተግ ሁለት አካላቶችን ቻርጅ ስናደርግ ምን ያደርጋል? ኤሌክትሮኖች ከአንደኛው ማቴሪያል ወደ ሌላኛው ትራንስፈር እንዲያደርግ ያደርገዋል። አንደኛው ማቴሪያል ኔጌቲቭሊ ቻርጅድ ሲሆን ከዛ በኋላ ደግሞ ሌላኛው ማቴሪያል ፖዚቲቭሊ ቻርጅድ ሆነው ፕሮሰሱ ያልቃል ማለት ነው። ስለዚህ ቻርጂንግ ባይ ፍሪክሽን ምንድነው የሚያደርገው? ሁለት ኒውትራል ኦብጀክቶች ነበሩ። ረብ ስታደርጉት ወይም ስታፋትጓቸው እና ሁለቱን ማቴሪያሎች ለብቻ ስትነጣጥሏቸው አንደኛው ፖዚቲቭ ሌላኛው ደግሞ ኔጌቲቭ ማቴሪያል ይሆናል ማለት ነው። ሌላው ደግሞ ምንድነው? ቻርጂንግ ባይ ኮንዳክሽን ነው። ኮንዳክሽን ባይ ዘ ወይ አንድ ነገር ከማነካካት ጋር የሚደረግ ቻርጂንግ ሜተድ ነው። በማነካካት ብቻ ማለት ነው። ረቢንግ ላይ ምንድነው? በማፋተግ ነው። ማለትም ፊዚካል አክሽን አለ ወይም ረብ ስታደርጉ ስትፈትጉ ምንድነው? እንቅስቃሴ አለ። ኮንዳክሽን ግን በተቺንግ ብቻ ነው። ስለዚህ ቻርጅድ ኦብጀክት ተችስ ኒውትራል ዋን። ስለዚህ ኒውትራል ኦብጀክት አለን፣ ከዛ ቻርጅድ የሆነ ኦብጀክት አለን። ስለዚህ ቻርጅድ የሆነ ኦብጀክት ኒውትራል ማቴሪያሉን እዚህ ጋር እንደምትመለከቱት አንቻርጅድ ኮንዳክተር አለ። አንቻርጅድ ኮንዳክተሩ በቻርጅድ ግላስ ሮድ ወይም ማንኛውም ቻርጅድ ኦብጀክት ተች ታደርጉታላችሁ፣ ትነኩታላችሁ ማለት ነው። So transferring electrons and giving the neutral object a similar charge. ስለዚህ ኒውትራል የነበረውን ኦብጀክት ተመሳሳይ የሆነ ቻርጅ እንዲኖረው ያደርጋል ማለት ነው። ምን? ኮንዳክሽን ማለት ነው። በነገራችን ላይ ቻርጅ ስናደርግ አሁን እዚህ ጋር የመጀመሪያው ማቴሪያል ኔጌቲቭ ቻርጅድ ከሆነ ተች ካደረጋችሁት በኋላ አንቻርጅድ ኮንዳክተሩን ወይም ሜታል ስፌሩን የዛኔ ትራንስፈር የሚሆነው ቻርጅ ኔጌቲቭ ቻርጅ ነው ማለት ነው። ስለዚህ ሁለተኛው ኮንዳክተር ማለትም አንቻርጅድ ኮንዳክተሩ ተች ስታደርጉት በኮንዳክሽን የሚያገኘው ቻርጅ የቻርጅ ሮዱን ኔጌቲቭ ቻርጅ ነው። ስለሆነም የምትይዙት እዚህ ጋር ዋናው ነጥብ ምንድን ነው? ኮንዳክሽን ላይ መጀመሪያ አንደኛው ኦብጀክት ቻርጅድ ነው፣ የሌላኛው ኦብጀክት ደግሞ ኒውትራል ነው። ቻርጅ ካደረጋችሁት በኋላ በኮንዳክሽን ስታነካኳቸው አንቻርጅድ የሆነው ኮንዳክተር የሚኖረው ቻርጅ የቻርጅድ ኦብጀክቱን ተመሳሳይ የሆነ ቻርጅ ነው የሚኖረው ማለት ነው። እሺ፣ በሶስተኛ መንገድ የምናየው ቻርጅ የምናደርግበት መንገድ ቻርጂንግ በኢንዳክሽን ነው። ስለዚህ በኢንዳክሽን ላይ ነው ቻርጅ የምናደርገው። ስለዚህ በኢንዳክሽን ቻርጅ ስናደርግ a charged object near a neutral one cause charge separation. so በመጀመሪያ ቻርጅድ የሆነ ማቴሪያል አለ። ስለዚህ ወደ ሜታል ስፌሩ ስታስጠቁት እንደምትመለከቱት አሁን እዚህ ጋር ኢቦናይት ሮድ አለ። ስለዚህ ምን ይፈጥራል? የቻርጅ ሴፓሬሽን ይፈጥራል ወይም ፖላራይዜሽን ይፈጥራል። ኔጌቲቭ እና ፖዚቲቭ ቻርጆችን ይለያቸዋል። ታዲያ ከለየ በኋላ በቀጣይ ምንድን ነው የሚሆነው መሰላችሁ? grounding can leave the neutral object
with a net charge after removal። እንግዲህ መጀመሪያው ኦብጀክት ኒውትራል አልነበረ። ታዲያ ግራውንድ ስታደርጉት ይህን ማቴሪያል ኔጌቲቭ ቻርጆች ምንድን ያደርጋሉ? ወደ መሬት ይገባሉ ማለት ነው። ግራውንዲንግ ስንል ከመሬት ጋር ማነካካት ስለሆነ ወይም ቻርጅን ወደ መሬት የምናስገባበት ወይም እንዲገባ የምናደርግበት መንገድ ስለሆነ ስለዚህ ኔጌቲቭ ቻርጆች ወደ መሬት ግራውንድድ ይሆናሉ። ከዛ ኦብጀክቱ ምን ይሆናል ማለት ነው? ቻርጅድ ኦብጀክት ይሆናል ማለት ነው። ስለዚህ መጀመሪያ ኒውትራል ነበረ። አፍተር ግራውንዲንግ ምን ሆነ ማለት ነው? ኦብጀክቱ ቻርጅድ ኦብጀክት ሆነ ማለት ነው። ስለዚህ ኢንዳክሽን ላይ የምትመለከቱት ነገር መጀመሪያ አንደኛው ኦብጀክት ነበር ቻርጅድ የሆነው ማለትም የቦናይት ሮድ ሊሆን ይችላል፣ ሌላ ማቴሪያል። ግን ቻርጅ የሚደረገው ሜታል ስፌር ግን ምንድን ነው? እንደምትመለከቱት ኒውትራል ነው ማለት እኩል ፖዚቲቭ እና ኔጌቲቭ ቻርጅ ነው ያለው ማለት ነው። ኢንዳክሽን ላይ ትረስቱ የማይገባ ከስሙ እንደምትረዱት ኢንዳክሽን ላይ ኦብጀክት ቻርጅድ የሆነ ኦብጀክት ማስጠጋት እንጂ ማነካካት የለባችሁም። እስኪ ኩዌሽን 7 ደግሞ አብረን እንስራ። ምን ይጠይቃለን መሰላችሁ? ሊስት ኤሌክትሪክ ሴፍቲ ሩልስ ነው የሚለን። የኤሌክትሪክ ሴፍቲ ሩሎች ምንድን ናቸው? ጥቀሷቸው ነው የሚለን። እስኪ አንድ ባንድ እንየው። እንግዲህ ኤሌክትሪክ ሴፍቲ ወይም የኤሌክትሪክ ደህንነት ህጎች ምንድን ናቸው? አንደኛው always turn off power before electrical works። እንግዲህ የኤሌክትሪካል ወርክ ወይም ስራዎችን ከመስራታችን በፊት ወይም ሜንቴን ከማድረጋችን በፊት ተርን ኦፍ ማድረግ አለብን። ለምሳሌ ቤታችን ላይ ባልቦላ ካለ ባልቦላውን ተርን ኦፍ ማድረግ አለብን ሜንቴናንስ ከማድረጋችን በፊት። ሁለተኛ ደግሞ ዩዝ ኢንሱሌትድ ስቱልስ ቱ ፕሪቨንት ሾክስ። ስለዚህ ሾክ ወይም ንዝረትን ለመከላከል በአግባቡ የተሸፈነ ኢንሱሌትድ የሆኑ ትሎችን መጠቀም ያስፈልጋል ማለት ነው። ሌላ ደግሞ ኪፕ ሊኪድስ away from electrical appliances። እንግዲህ ከኤሌክትሪካል አፕሊያንስስ ወይም ኤሌክትሪክ መሳሪያዎች ቤት ከምንጠቀምባቸው ሊሆን ይችላል፣ ስራ ቦታ የምንጠቀምባቸው አፕሊያንሶች ከነሱ ውሃ ወይም ሌሎችን ፈሳሾችን ማስወገድ አለብን ማለት ነው። እስኪ ደግሞ ኩዌሽን 8 እንስራ እስኪ አብረን። ስለዚህ ምን ይላል መሰላችሁ? two charges Q1 2 coulomb and Q2 -4 microcoulomb are placed 20 cm apart. Determine the magnitude and direction of the force that one charge exerts over the other. እንግዲህ ሁለት ቻርጆች ተሰጥተውናል። እንደምትመለከቱት አንደኛው ፖዚቲቭ ቻርጅ ነው ማለትም Q1 ያልነው ማለት ነው። ሌላው ደግሞ Q2 አለ። Q2ን እንደምትመለከቱት ኔጌቲቭ ቻርጅ ነው። እዚህ ጋር Q2 አለ ማለት ነው። ታዲያ ሁለቱ የተራራቁበትም ሴፓሬሽንም ተሰጥቶናል። ሴፓሬሽናችሁ አር የምንለው ማለት ነው 20 ሴንቲሜትር ነው ተብለናል። ወይም በሜትር ስንቀይረው ስንት ማለት ነው? 20 ሴንቲሜትርን በ100 ማካፈል ማለት ነው 0.2 ሜትር ማለት ነው። እንግዲህ ልብ በሉ አሁን እየጠየቀን ያለው አንደኛው ቻርጅ ሌላኛው ቻርጅ ላይ የሚያሳድረውን ፎርስ እየጠየቀን ነው። ፎርሱን ማግኒቲዩዱንና አቅጣጫውን ፈልጉ እያለ ነው። ታዲያ እንዴት ነው ፎርሱ ማግኒቲዩድና አቅጣጫውን ነው? ማግኒቲዩዱን እንደምታውቁት በምን እንሰራዋለን ማለት ነው? በኮለምስ ነው እንሰራዋለን። አቅጣጫውን ግን የምንወስንበት መንገድ ቻርጆችን በመመልከት ነው። እንግዲህ ሁለት ቻርጆች ካሉ ምንድነው የሚሆን ማለት ነው? ሁለት ቻርጆች ካሉ በሁለቱ ቻርጆች መካከል ያለው ፎርስ አትራክቲቭ የሚሆነው ሁለቱ ቻርጆች ኦፖዚት የሆነ ነው። ሪፐልሲቭ የሚሆነው የሚገፋፉት ደግሞ ተመሳሳይ የሆነ ቻርጅ ካላቸው ነው። አሁን እነዚህ ሁለት ቻርጆች ኔጌቲቭ እና ፖዚቲቭ ናቸው። ስለዚህ አትራክት ነው የሚደራረጉ አንደኛው ወደ ሌላኛው ማለት ነው። ስለሆነም Q1 እዚህ ላይ የምትመለከቱት Q1 Q2 ላይ የሚያሳድረው ፎርስ ወደ ራሱ ነው የሚስበው። ማለትም Q2ን ወደ Q1 አትራክት ያደርጓል። Q2 ደግሞ Q1ን በተመሳሳይ አትራክት ያደርጓል ማለት ነው። ስለዚህ the force is to each other ነው አንደኛው ወደ ሌላኛው። so the one charge attracts the other to itself. so the direction ስንጠቅሰው ምንድነው? toward itself ብለን ነው ማለት ነው። የሚገፋው ከሆነ ደግሞ away ብለን ወይ away from itself ብለን መመለስ እንችላለን አቅጣጫውን። አሁን ጥያቄው እዚህ ጋር ዋናው ነጥቡ ምንድነው? ማግኒቲዩዱን መስራት ነው። ስለዚህ ማግኒቲዩዱ ምንድነው ስንሰራ በኮለምስ ነው ማለት ነው። ስለዚህ ኮለምስ ነው ምን ይለናል? the force between two charges is K times Q1 times Q2 divided by the separation distance R squared.
ስለዚህ አሁን እዚህ ጋር ኬ የምንለው ወይም ፕሮፖርሽናል ኮንስታንት እዚህ ጋር is given ወይም የሚታወቅ ነው። ታዲያ እንደምታውቁት ፕሮፖርሽናል ኮንስታንት ኬ ማለት 9 times 10 the power of 9 ኒውተን ሜትር ስኩዌርድ ፐር ኮለም ስኩዌርድ የተሰኘ ኮንስታንት ነው። ስለዚህ አሁን ቁጥሮችን አስገብተን ማግኒቲዩድ እናገኝ እስኪ። ስለዚህ እዚህ ጋር ልትረሱት የማይገባ እንግዲህ ኪ1 2 ማይክሮ ኮሎምብ ነው፣ ኪ2 -4 ማይክሮ ኮሎምብ ነው። ስለሆነም የምንወስደው እኛ ማግኒቲዩድ ነው። ስለዚህ የኪ1 ማግኒቲዩድ ምን ያህል ነው? አብሶሉት ቫሊዩ 2 ማይክሮ ኮሎምብ ነው። የኪ2 ማግኒቲዩድ ስትወስዱ ደግሞ 4 ማይክሮ ኮሎምብ ነው። ስለዚህ እኛ ፎከስ የምናደርገው ምንድን ነው ማለት ነው? ማግኒቲዩድ ብቻ ስለሆነ ኔጌቲቭ ሳይኑን ለጊዜው ኔግሌክት እናደርገዋለን ማለት ነው። ስለሆነም ኬን ስናስገባ 9 times 10 the power of 9 ኒውተን ሜትር ስኩዌርድ ፐር ኮለም ስኩዌርድ እናደርጋለን። በምን እናበዛለን? በኪ1 times ኪ2 just 2 ማይክሮ ኮሎምብ times 4 ማይክሮ ኮሎምብ ዲቫይድድ ባይ ሴፓሬሽን ዲስታንሱን ደግሞ መውሰድ አለብን። ሴፓሬሽን ዲስታንስ 0.2 ሜትር ሆል ስኩዌርድ ነው። ልብ በሉ እዚህ ጋር ማይክሮ ኮሎምብ ስለሚል ወደ መቀየር አለብን ማለት ነው። ወደ ፕሮፐር የሆነ ዩኒቱ መቀየር አለብን። ሶ ማይክሮ ስንል 10 the power of ስንት ማለት ነው? -6። ስለዚህ የበለጠ አንድ ጊዜ ሪአሬንጅ ስናደርግ ምን ይሆናል ማለት ነው? 9 times 10 the power of 9 ኒውተን ሜትር ስኩዌርድ ፐር ኮለም ስኩዌርድ በምን ይባዛል? በ2 times 10 the power of -6 ኮሎምብ times 4 times 10 the power of -6 ኮሎምብ because ማይክሮ የሚለው ወደ ፕሮፐር ኤክስፖነንት ፎርም መቀየር ስላለበት ማለት ነው። ታዲያ በምናካፍለዋለን ዲቫይድ ባይ 0.2 ሜትር ስኩዌርድ ሚንስ ስንት ማለታችን ነው? 0.04 ሜትር ስኩዌርድ ብለን መግለጽ እንችላለን። በዚህ አጋጣሚ ገና ካሁኑ ሜትር ስኩዌርድን ከሜትር ስኩዌርድ እዚህ ጋር ካንሰል አውት ማድረግ ትችላላችሁ። ኮሎምብ እዚህ ጋር ኮሎምብ እዚህ ጋር የምታዩትን የሁለቱ የኮሎምብ ፕሮዳክት ውስጥ ጋር ዲኖሚኔተሩ ላይ ያለውን ኮሎምብ ስኩዌርድን ያጠፋላችኋል። ቢኮዝ የምናገኘው ዩኒት እናውቀዋለን። ፎርስ እየሰራን አይደለም። ፎርስ እየሰራን ከሆነ የምናገኘው ስለ የፎርስ ዩኒት ኒውተን ነው። ስለዚህ በኒውተን የተገለጸ ሪዛልት ነው የምናገኘው። በጣም ጥሩ። ስለዚህ አሁን ምን እናደርጋለን? እዚህ ላይ ቁጥሮችን ሪአሬንጅ ማድረግ ብቻ ነው። ስለዚህ ኤክስፖነንቶችን ለብቻ እናበዛለን። ሌሎችም ደግሞ ለምሳሌ እዚህ ጋር እንደምታዩት ኮፊሽንቱን ለብቻ እናበዛለን። እስኪ ኮፊሽንቱ ስታበዙ ምንድነው የምታደርጉት? 9 times 2 times 4 ማለት ነው አይደለም? ታይምስ ኤክስፖነንቶች ስታበዙ ደግሞ 10 the power of 9 times 10 the power of -6 times 10 the power of -6 ነው። ታዲያ ዩኒቱ ኒውተን ነው። ዲቫይድድ ባይ በ0.404 ስለዚህ እዚህ ጋር ያለውን ኮፊሽንቱን አባስታችሁ ለ0.04 ብታካፍሉት ይሄ በቀላሉ መስራት የሚችሉት ነገር ነው። ስንት ይሰጣችኋል ማለት ነው? 1800 ይሰጣችኋል። ታዲያ ታይምስ እዚህ ጋር ያለውን ደግሞ የምትመለከቱትን ደግሞ ኤክስፖነንት ስትሰሩት ሚኖራል 10 the power of ታደርጋላችሁ 10 the power of 9 -6 ማለት ነው። ይህም ደግሞ 10 the power of -3 ይሆናል ማለት ነው። ኒውተን ይሆናል። ይህንን ደግሞ የበለጠ በቀላሉ ስናስቀምጠው 1800 ሲካፈል በ1000 ማለት ነው። ታዲያ እዚህ ጋር ምን ይመጣል ማለት ነው? ከ1.8 ኒውተን መርሳት የለብንም። ዩኒቱን ኒውተን ጋር እኩል ነው ማለት ነው። ስለዚህ መልሳችን ፎርሱ ያገኘነው ሪዛልት ማግኒቲዩዱ 1.8 ኒውተን ሲሆን ዳይሬክሽኑ ደግሞ ቱዋርድ ኢች አደር ነው። አንደኛው ቻርጅ ሌላኛውን ቻርጅ አትራክት ስለሚያደርግ ስለዚህ የፎርሱ አቅጣጫ ምንድን ነው? ሌላኛው ቻርጅ ቱዋርድ ኢች አደር ቱዋርድ ኢች አደር ብለን መመለስ እንችላለን። እሺ ደግሞ ኩዌስችን 9 አብረን እንስራ እስኪ። ምን ይጠይቀናል? ቱ ስፌርስ ሁለት ስፌሮች አለ እያለ ነው። ሶ ዲያግራማቲካሊ ለመሳል ሁለት ስፌሮች አሉ። ያው በደንብ መሳል ትችላላችሁ እናንተ። ነጥቡ ምንድን ነው? እዚህ ጋር ሁለት ስፌሮች አሉ። ስለዚህ በሁለቱ መካከል ያለው ሴፓሬሽን ምን ይለናል? 4 ሴንቲሜትር አፓርት ነው ይለናል። ስለዚህ በ4 ሴንቲሜትር የተራራቁ ናቸው ወይም
ሴፓሬሽን ዲስታንስ አር ማለት ነው፣ ወይም 0.04 ሜትር ማለት ነው። ወደ ፕሮፐር ዩኒት መቀየራችን ሁልጊዜ ልትረሱት አይገባም። ወደ ፕሮፐር ዩኒቱ ስትቀይሩ ካንስል አውት ለማድረግ ዩኒቶችን የተመቼ ነው። ሶ ምን ይለናል? አትራክት ኢች አዘር ዊዝ አ ፎርስ ኦፍ 1.2 ታይምስ 10 ፓወር ኦፍ 9 ኒውተን። ስለዚህ አንደኛው ስፌር ሌላኛውን ስፌርን ምን ያደርገዋል? አትራክት ያደርገዋል። በምን ያህል ፎርስ ማግኒቲዩድ ማለት ነው? የፎርሱ ማግኒቲዩድ 1.2 ታይምስ 10 ፓወር ኦፍ 9 ኒውተን በሆነ ማግኒቲዩድ ማለት ነው። አሁን እዚህ ጋር ይጠይቀናል ዲተርማይን the magnitude of the charge on each to see if one has twice the charge of the opposite sign as the other። ስለዚህ ምን እያለን ነው? ስለዚህ አንደኛው ቻርጅ ላይ ያለው አንደኛው ሜታል ስፌር ላይ ያለው ቻርጅ ከሌላኛው ሜታል ስፌር ላይ ያለው ቻርጅ ጋር ሁለት እጥፍ አድርጋችሁ አስቡና አሁን የቻርጁ መጠን ምን ያህል ይሆናል ነው። ስለዚህ እዚህ ጋር ያለው ቻርጅ ኪው ቢሆን እዚህ ጋር ያለውን ቻርጅ 2 ታይምስ ኦፍ ኪው ነው የሚሆነው። ስለዚህ ሁለቱ ቻርጆች ምንድናቸው? አንደኛው የሌላኛውን ሁለት እጥፍ ነው። ስለዚህ ይሄ ከሆነ የኪው መጠን ምን ያህል ነው? ወይም ባጭሩ ኪውን ፈልጉ እየተባለ ነው ማለት ነው። ምን ያህል መጠን አለው እየተባለ ነው። ስለዚህ ይህን ምንድነው የምናደርገው? በኮለም ስለሆነ ማለት ነው። ስለዚህ ማግኒቲዩድ እንደምትመለከቱት ተሰጥቶናል። ሴፓሬሽን ዲስታንሱም ተሰጥቶናል። ስለዚህ the force is k times q1 times q2 ነው። ስለዚህ ይህንን q1 አድርገን ብንወስደው ይህንን ደግሞ q2 አድርገን ብንወስደው ስለዚህ q1 times q2 divided by separation distance r squared። ስለዚህ ይህ ደግሞ በቀላሉ ምን ማለት ነው? k times q1 ስንል q ማለታችን ነው። q2 ስንል ደግሞ twice of q ማለታችን ነው። so divided by the separation distance r squared። ከዚህ በኋላ ያለው ነገር ምንድነው የሚሆነው? ቁጥሮችን አስገብቶ መስራት ነው። ስለዚህ once more ለመድገም ያህል the force between them would be k times q times twice of q squared ይሆናል። because q times q squared ስለሆነ divided by r squared ይሆናል ማለት ነው። ስለዚህ everything የተሰጠ ነው። ፎርሱ ተሰጥቶናል። እዚህ ጋር ፎርስ ተሰጥቶናል። ሴፓሬሽን ዲስታንስ ተሰጥቶናል። ኬን እናውቃለን። ከዛ ኪውን ማግኘት ቀላል ነው ማለት ነው። ስለዚህ አሁን ከዚህ ብንቀጥል ለኪው ሶልቭ እናደርግ እንበል። ለኪው ሶልቭ ስናደርግ አሁን ሴፓሬት ማድረግ እንችላለን። ሶ ዲቫይድድ ባይ 1 አድርጌ ክሪስ ክሮስ መልቲፕሊኬሽን ብትጠቀሙ ኤፍ ታይምስ አር ስኩዌርድ ኢኳልስ ትዋይስ ኦፍ ኬ ታይምስ ኪው ስኩዌርድ ማለት ነው። ይህ ምን ይሰጣችኋል? ቦት ሳይድ በ2ኬ ብታካፍሉት እዚህ ጋር ምን ይሰጣል? ኪው ስኩዌርድ ማለት ኤፍ ታይምስ አር ስኩዌርድ ዲቫይድድ ባይ 2ኬ ነው። ስለዚህ ሲምፕሊፋይ የምናደርገው ምንድነው? ለስሌት እንዲያመችን ነው። ስለዚህ እዚህ ጋር ኪው የምንለው ነገር ቦት ሳይድ አንደር ራዲካል ብታስገቡት ምን ይሆናል? ኪው ማለት አንደር ራዲካል ኦፍ ኤፍ ታይምስ አር ስኩዌርድ ዲቫይድድ ባይ 2ኬ ማለት ነው። ስለዚህ እዚህ ጋር የምትመለከቱት ለምሳሌ አር ስኩዌርድን ከስኩዌር ሩት ብታስወጡት ምን ይሆናል? አር ታይምስ ስኩዌር ሩት ኦፍ ኤፍ ዲቫይድድ ባይ 2ኬ። ስለዚህ በእንደዚህ አይነት ኤክስፕሬሽን የሚገኝ ነው ማለት ነው ምኑ? ቻርጁ። ስለዚህ አሁን እዚህ ውስጥ ያሉ የተሰጡንን ነገሮች አስገብተን ሶልቭ አድርገን የምናገኘው የኪው ወይም አንደኛው ሜታል ስፌር ላይ ያለው የቻርጅ መጠን ነው ማለት ነው። ስለዚህ አሁን እነዚህ የተሰጡንን ቫሊዎች አር ኤፍ እና ኬን ስለምናውቅ ሰብስቲቱት እናደርጋለን፣ እዚህ ጋር እናስገባለን ማለት ነው። ስለዚህ ሪዛልታችን ምን ይሆናል? 0.04 ሜትር ሲባዛ ስኩዌር ሩት ውስጥ የምናስገባው ቁጥር ምን ያህል ነው? ወይም የፎርሱ መጠን 1.2 ታይምስ 10 the power of 9 ኒውተን divided by 2 times k ነው, which is 9 times 10 the power of 9 ኒውተን ሜትር ስኩዌርድ ፐር ኮለም ስኩዌርድ። አሁን እዚህ ጋር እንደምታዩት 10 the power of 9 አሁን በ10 the power of 9 ቀጥታ ካንስል አውት ማድረግ ትችላላችሁ በምታዩት መንገድ ማለት ነው። ታዲያ የሚቀራችሁ ምንድነው? ዩኒት ነው። አሁን ኒውተን በኒውተን ይጠፋላችኋል። ሌላ የሚቀራችሁ ምንድነው? ኮለም ስኩዌርድ የሚለው ነው። ሶ ኮለም ስኩዌርድ እዚህ ጋር ሜትር ፐር ኮለም ስኩዌርድ የሚል ታያላችሁ እዚህ ላይ። ታዲያ ሜትር ፐር ኮለም ስኩዌርድ የሚለውን ሪአሬንጅ እናደርገዋለን። ስለዚህ ዋንስ ሞር ሪዛልታችን 0.04 ሜትር under the radical of 1.2 divided by 2 times 9 which is 18 ማለት ነው። ታዲያ ከስር ሜትር ስኩዌር ፐር ኮለም ስኩዌርድ ይላናል አይደለ? ስለዚህ እዚህ ጋር ዲኖሚኔተሩ ላይ ሜትር ስኩዌር ፐር ኮለም ስኩዌር የሚለውን ወደ ኒውሜሬተሩ ላይ ብትወስዱት ኮለም ስኩዌር ፐር ሜትር ስኩዌር ይሆናል። ቢኮዝ
እዚህ ጋር እንደምትመለከቱት ሜትር ስኩዌርድ ሲካፈል በኮለም ስኩዌርድ ማለት ነው። ስለዚህ ይህም በቀላሉ ምን ማድረግ ትችላላችሁ ማለት ነው። ስለዚህ ኒውሚኔተሩንም በኮለም ስኩዌርድ ፐር ሜትር ስኩዌርድ ሲካፈል ኮለም ስኩዌርድ ፐር ሜትር ስኩዌርድ ብታደርጉት እዚህ ጋር ያለውን ነገር ካንስል አውት ያደርግና ወደ ዲኖሚኔተሩ ኮለም ስኩዌርድ ፐር እዚህ ጋር ካንስል አውት አድርጎ ይህንን ውጤት ታገኛላችሁ ማለት ነው። ስለዚህ ይህንን ምን እንላለን? 0.04 ሜትር under the radical of 1.2 column squared per meter squared divided by 18 አሁን እዚህ ጋር ሜትር ስኩዌርድ ከስኩዌርድ ውስጥ ብታወጡት እዚህ ጋር ያለውን ነገር ፐር ሜትር ይሆናል። ስለዚህ ይህንን ካንስል አውት እናደርግና ከውጭ ከስኩዌርድ ውስጥ ሲወጣ ሜትር ስኩዌርድ ስለሆነ ምንድን ነው የሚሆነው? ፐር ሜትር ነው የሚሆነው። ስለዚህ ሜትር በሜትር ይጠፋል ማለት ነው በቀላሉ እንደምታዩት። ስለዚህ ሜትር በሜትር ጠፋ ማለት አሁን የሚቀረን ምንድን ነው? ኮለም ስኩዌር። ስለዚህ ኮለም ስኩዌር እንደምታዩት ከስኩዌርድ ውስጥ ማውጣት ትችላላችሁ። ስለዚህ ከስኩዌርድ ውስጥ ሲወጣ ምንድን ነው የሚሆነው? ኮለም ነው የሚሆነው። ስለዚህ ምን ይሆናል ማለት ነው ውጤታችን? ስለዚህ 0.04 and the radical of 1.2 divided by 18 ይሄ ሆኖ ኮለም የሚለው ኮለም ስኩዌር ስለወጣ ውጤታችን በኮለም ይገለጻል ማለት ነው። ስለሆነም የዚህ ሪዛልት ብትወስዱት አፕሮክሲሜትሊ 0.01 ኮለም ይሆናል ማለት ነው። ስለዚህ አንደኛው ቻርጅ ላይ ያለው መጠን ቀደም ብዬ ላስታውሳችሁ፣ አንደኛው ላይ ያለው ቻርጅ Q1 ያለው ነው፣ ሌላኛው ደግሞ Q2 ያለው ነው። ስለዚህ Q2 የQ1 ወይም የኪውን ምንድን ነበር ያለው? ትዋይስ ኦፍ ኪው ነው። ስለዚህ አንደኛው ቻርጅ ኪው የምንለው 0.01 ኮለምፕ ከሆነ ሌላኛው ደግሞ 0.02 ኮለምፕ ወይም ሁለት እጥፍ ይሆናል ማለት ነው የኪዋንን ማለት ነው። ስለዚህ የዚህን ያህል የቻርጅ መጠን አላቸው ብለን በቀላሉ መመለስ እንችላለን። ኩዌስችን ነምበር 10 ደግሞ የሚጠይቀን ነገር አለ። ምንድነው የሚለን? two equal charges of magnitude 1.1 times 10 to the power of 7 coulomb experience an electrostatic force of 4.2 times 10 to the power of 4 Newton. How far apart are the centers of the two charges? ስለዚህ ሁለት ቻርጆች አሉ። እነዚህ ሁለት ቻርጆች የቻርጆቹ ማግኒቲዩድ እንደተሰጠን ወይም እዚህ ጋር የነን the magnitudes of charge ልበለው። ይሄን የምታዩት የመጀመሪያው ቻርጅ ማለት ነው Q1 እንበለውና የሱ ማግኒቲዩድ ስንት ነው? 1.1 times 10 to the power of 7 ኮለምፕ ነው። በተመሳሳይ ሁለተኛውም ቻርጅ ወይም የሁለተኛው ቻርጅ ማግኒቲዩድ Q2 ደግሞ ተመሳሳይ ነው ማለት ነው 1.1 times 10 to the power of 7 ኮለምፕ። ስለሆነም እንግዲህ በሁለቱ መካከል ሁለቱ ቻርጆች መካከል እንግዲህ ማግኒቲዩዳቸውን የተሰጠን ኔጌቲቭ ፖዚቲቭ ሊሆን ይችላል፣ ፖዚቲቭ ፖዚቲቭ ወይም ኔጌቲቭ ኔጌቲቭ። ምን አይነት ፎርስ ይፈጠራል? ኤሌክትሮስታቲክ ፎርስ። ታዲያ የዚህ ፎርስ አትራክሽን ሊሆን ይችላል ወይም ሪፐልሽን። የዚህ ፎርስ ማግኒቲዩድ በሁለቱ መካከል ያለው የፎርስ ማግኒቲዩድ ስንት ተሰጥቶናል? 4.2 times 10 to the power of 4 ኒውተን። እንግዲህ ልብ በሉ አሁን ፎርሱ ተሰጠን፣ እያንዳንዱ ቻርጅ ማግኒቲዩድ ከተሰጠን አሁን ምን እየጠየቀን ያለው ምንድን ነው? how far apart ብሎ እየጠየቀን ነው። የሁለቱ መካከል በሁለቱ ቻርጆች መካከል ያለው ልዩነት ወይም ሴፓሬሽን ምን ያህል ነው ብሎ እየጠየቀን ነው። ሶ ሴፓሬሽን ዲስታንሳቸውን አር በለውና ስለዚህ አር ምን ያህል ነው ብለን ነው የምንፈልገው። ታዲያ ለማግኘት እጅግ ቀላል የሆነ መንገድ ነው የምንጠቀመው። ከምንድን ነው የምንነሳው? ከኮለምብስ ሎው ነው የምንነሳው። እንግዲህ ኮለምብስ ሎው እንደምታስታውሱት ፎርስ ማለት በሁለት ቻርጆች ያለው ፎርስ ማለት ፕሮፖርሽናሊቲ ኮንስታንት ወይም ኤሌክትሮስታቲክ ኮንስታንት ኬ times the magnitude of charge 1 times the magnitude of charge 2 Q2 divided by the separation distance r squared። ልብ በሉ ይሄ ማግኒቲዩዱን ይነግረናል ማለት ነው የፎርሱ። ስለሆነም የተሰጠን የፎርሱ ማግኒቲዩድ ስለሆነ የቻርጆች ማግኒቲዩድ ስለሆነ እዚህ ጋር ትኩረት የምናደርገው ማግኒቲዩዱ ላይ ነው። ሳይኑ ላይ እዚህ ጋር ምንም ልንጨነቅበት አይገባም ማለት ነው። ስለሆነ እንግዲህ ፕሮፖርሽናሊቲ ኮንስታንት ኬ ኦልሬዲ ጊቨን ነው፣ የምታውቁት ኮንስታንት ነው። ሶ the values of k ማለት 9 times 10 to the power of 9 ኒውተን per ኒውተን ሜትር ስኩዌርድ per ኮለምብ ስኩዌርድ ነው። ስለሆነም አሁን ፕሮፖርሽናሊቲ ኮንስታንታችንን ካገኘ ስለዚህ ቀጥታ ቁጥሩን ሪአሬንጅ አድርገን ለማን ነው ሶልቭ የምናደርገው ማለት ነው?
ለአር ነው ሶልቭ የምናደርገው ማለት ነው። ስለዚህ እንግዲህ የተሰጡን ኮንስታንቶች እነዚህ ናቸው። ማለትም የተሰጡን ቫሊዎች ይሄ ነው። ስለሆነም አሁን ሰብስቲቱት እናደርጋለን። ስናደርግ ፎርሳችን 4.2 ታይምስ 10 the power of 4 ኒውተን ነው። so this is equivalent to k which is 9 times 10 the power of 9 ኒውተን ሜትር ስኩዌርድ per coulomb ስኩዌርድ ነው። ስለዚህ የምናበዛው በቻርጆች ማግኒቲዩድ ነው which is 1.1 times 10 the power of 7 coulomb times 1.1 times 10 the power of 7 coulomb ሲካፈል ለአር ስኩዌርድ ነው። እኛ የምንፈልገውን አር ስለሆነ ማለት ነው። ስለዚህ ገና ካሁኑ ዩኒቶቹን ካንስል አውት እናድርግ እስኪ። አሁን እዚህ ጋር ራይት ሃንድ ሳይድ እና ሌፍት ሃንድ ሳይድ ተመሳሳይ ዩኒቶች ታያላችሁ። ኒውተን በኒውተን ካንስል አውት ያደርጋል። ወይም ቦት ሳይድ በኒውተን ማካፈል ትችላላችሁ። ያው ኢምፕሊሲት የሆነ ቴክኒክ እንጠቀማለን። ብዙ ጊዜ ዲቴይል ገብተን አንዳንድ ነገሮችን ካንስል አውት አናደርግም። ግን ባጭሩ ለምሳሌ እዚህ ጋር ኮለምብ ታይምስ ኮለምብ ሁለት ኮለምቦች ሲባዙ ስኩዌርድ ነው የሚሆነው። ስለዚህ እዚህ ጋር የምታዩትን ፐር ኮለምብ ስኩዌርድ የሚለውን ነገር ምን ያደርገዋል ማለት ነው? የሁለቱ ጊዜ ካንስል ያደርገዋል። ስለዚህ የሚቀረ ሜትር ስኩዌርድ ነው ማለት ነው። ስለሆነ አንድ ጊዜ ሪአሬንጅ ብናደርገው this implies አር ስኩዌርድን ቦት ሳይድ እዚህ ጋር በራይት እና ሌፍት ሃንድ ሳይድ በአር ስኩዌርድ ማባዛት እንችላለን። እዚህም ጋር በአር ስኩዌርድ ብታበዙት አር ስኩዌርድ እዚህ ጋር ካንስል አውት ያደርግላችሁና በተጨማሪም ደግሞ የምናደርገው ምንድን ነው? ኔክስት በ4.2 ታይምስ 10 the power of 4 ቦት ሳይድ እናካፍላለን። 4.2 ታይምስ 10 the power of 4 ምክንያቱም ውጤቱን አይቀይረውም፣ ግን ሪአሬንጅ ያደርግልናል ወይም በስርዓት የሚጠፉትን በመጀመሪያ ያጠፋልናል ማለት ነው። ስለዚህ አሁን እዚህ ጋር 4.2 በ4.2 ታይምስ 10 the power of 4 ካንስል አውት ያደርጋል። ስለዚህ ምን ይቀራችኋል ማለት ነው? አሁን አንድ ጊዜ አር ስኩዌርድ ማለት እዚህ ጋር ቁጥሮችን ስናስቀምጣቸው ቦት ሳይድ እዚህ ጋር እንደምታዩት ኮኤፊሽንቶችን መጀመሪያ ማባዛት ትችላላችሁ። ስለዚህ 9 ታይምስ 1.1 ታይምስ 1.1 ኮኤፊሽንቱን ለብቻ ካባዛችሁ በኋላ ኤክስፖነንቱን ደግሞ ስታበዙት ምን ይሆናል? 10 the power of 9 ታይምስ 10 the power of 7 ታይምስ 10 the power of 7 መጨረሻ የቀረን አንድ ዩኒት አለ እዚህ ጋር ሜትር ስኩዌርድ የሚል እሱን ሜትር ስኩዌርድ ብለን እናስቀምጣለን። በምን እናካፍለዋለን ማለት ነው? ሲካፈል በ4.2 ታይምስ 10 the power of 4 ከዚህ በኋላ የምናደርገው ምንድን ነው ካላችሁኝ፣ አሁን የምናደርገው ምንድን ነው? በቀላሉ እነዚህን ኮኤፊሽንቶችን እናበዛና ዲኖሚኔተሮች ላይ ካለው ኮኤፊሽንት ጋር እናካፍላለን። እሱንም ስታካፍሉት ካልኩሌተር መጠቀም ትችላላችሁ እዚህ አጋጣሚ፣ ወይም በእጃችሁ ብታካፍሉት አፕሮክሲሜትሊ የምታገኙት 2.6 ታይምስ እናደርግና አሁን ደግሞ ቤዙ ላይ እንወስዳለን። የኤክስፖነንቱን ደግሞ ለብቻ እናባዛለን። ስናበዛ ኤክስፖነንቱን 10 the power of 9 + 7 + 7 እናደርጋለን። ስለዚህ ይህን በምን እናካፍላለን ማለት ነው? በ10 the power of 4 ማለት ነው። ስለዚህ አሁን ሜትር ስኩዌርድ የሚለውንም ዩኒቱን መርሳት የለብንም። ስለዚህ ምንድነው የምናደርገው? ከላይ ያለውን ስንደምር ስንት ይሰጠናል? 23። ስለዚህ ዲኖሚኔተሩ ላይ 10 the power of 4 አይደለም። ስለሆነ ምንድነው የሚሰጠን ማለት ነው ውጤታችን? this is equivalent to 2.6 times 10 the power of 23 divided by 10 the power of 4 ማለት ነው። ስለዚህ ሜትር ስኩዌርድ እንደሆነው ነው። ስለዚህ ውጤታችን አሁን እዚህ ጋር ያው በዲቪዥን ህግ መሰረት 10 the power of 23 divided by 10 the power of 4 ማለት 10 the power of 23 minus 4 ነው የምናደርገው። ስለዚህ ውጤታችን ምን ይሆናል ማለት ነው? እዚህ ላይ ይህን ካንስል አውት እናደርጋለን ማለት ነው። ስለዚህ ይህን ካንስል አውት አድርገን ቀጥታ መቀነስ ነው ማለት ነው። ስለዚህ ማይነስ 4 ስታደርጉት ስለዚህ የሚሰጣችሁ እዚህ ላይ ምንድን ነው ማለት ነው? 10 the power of 19 ማለት ነው። ስለሆነ አሁን ምንድነው የምናደርገው? እንግዲህ አር ስኩዌርድ ማለት 2.6 ታይምስ 10 the power of 9 ሜትር ስኩዌርድ ከሆነ ስለዚህ አር ስኩዌርድን ለማግኘት ቦት ሳይድ ስኩዌር ሩት ውስጥ እናስገባቸዋለን ማለት ነው። ስለዚህ ከስኩዌር ሩት ውስጥ ስታወጡት አር ስኩዌርን ምን ይሰጣችኋል? አር ይሰጣችኋል። ስለዚህ አር ኢዝ ኢኩቫለንት ቱ አንደር ዘ ራዲካል ኦፍ 2.6 ታይምስ 10 the power of 19 ይሆናል። እዚህ ላይ ይህንን የበለጠ
በቀላሉ ሪዲዩስ ማድረግ እንችላለን። ስኩዌር ሩት ኦፍ አድርገን ከ26 ታይምስ 10 ዘ ፓወር ኦፍ 18 ጋር ተመሳሳይ ነው። ምንድን ነው ያደረኩት መሰላችሁ? እዚህ ላይ 2.6 የነበረውን በ10 ባበዛው እና ከ26 ይመጣል። ስለዚህ ከ10 ዘ ፓወር ኦፍ 18 ጋር ብታበዙት ምን አይነት ሪዛልት አለው? ከዚህ ቁጥር ጋር ተመሳሳይ የሆነ ሪዛልት ነው ያለው። ስለሆነም ይህንን እንግዲህ ከስኩዌር ሩት ማውጣት እጅግ በጣም ቀላል ነው። ያው ዩኒቱ ሜትር ስኩዌር አንድ ራዲካል ያለው ሊረሳ አይገባም። ታዲያ ሲወጣ አፕሮክሲሜትሊ ነው የምታወጡት። አፕሮክሲሜትሊ 5.1 ታይምስ 10 ዘ ፓወር ኦፍ 18 ከስኩዌር ሩት ስታወጡት የሚሰጣችሁ ውጤት 9 ይሆናል። ያው ሜትር ስኩዌርድ ከስኩዌር ሩት ውስጥ ሲወጣ ምን ያህል ነው? ራሱ ሜትሩ ነው የሚወጣው። ስለዚህ ይሄ ምን ይሆናል ማለት ነው? በሁለቱ ቻርጆች መካከል ያለው ሴፓሬሽን ነው ማለት ነው። በጣም ጥሩ። አሁን ደግሞ የምናደርገው ኩዌስችን 11 ስንሰራ ምን ይጠይቀናል መሰላችሁ? ዲስከስ the use of a lightning conductor that is often fitted to the top of a building። ከህንፃዎች አናት ላይ ከህንፃዎች ጣራ ላይ የሚሰቀል ኮንዳክተር አለ ወይም እንደ አንቴና የሚመስል አይታችሁ ከሆነ በየቤቱ። ታዲያ የዚህ አገልግሎት ምንድን ነው ብሎ እየጠየቀን ነው ማለት ነው። አገልግሎቱ ምንድን ነው? It interrupts lightning and channels it safely to the ground, reducing fire and structural damage። ህንፃው ላይ የሚደርስን አደጋ በመብረቅ የሚደርስን አደጋ መብረቁን ወይም ኤሌክትሪክ ዲስቻርጁን ከደመና የሚመጣውን ስፓርክ ወይም ምንድን ነው የምንለው እኛ ላይትኒንግ የምንለው ማለት ነው። ሶ ላይትኒንጉን በሜታል ሮዱ አድርጎ ወይም በሜታል ዋየሩ አድርጎ ወደ መሬት ግራውንድ እንዲሆን የሚያደርግልን ኢንስትሩመንት ነው ማለት ነው። እና እጅግ አስፈላጊ የሆነ ኢንስትሩመንት ነው። ከሱ ውጭ ምንድነው የሚፈጠረው? ህንፃዎች ለምሳሌ ይጎዳሉ፣ በመብረቅ ምክንያት ሊጎዱ ይችላሉ። ስትራክቸራቸው ወይም ቅርጻቸውን ሊያጡ ይችላሉ ማለት ነው። ኩዌስችን 12 ደግሞ ምን ይጠይቀናል? Why is not a bird sitting on a high voltage power line electrocuted? ምን እየጠየቀን ነው? አሁን አንዳንድ ከፍተኛ የቮልቴጅ ኬሪ የሚያደርጉ ገመዶች ላይ የሚቀመጡ ወፎች ለምንድን ነው ኤሌክትሮኪዩትድ የማይሆኑት ወይም መብራት የማይዛቸው በከፍተኛ የሆነ ኤሌክትሪክ ሾክ የማያጋጥማቸው ለምንድን ነው ብሎ እየጠየቀን ነው። በተጨማሪ ደግሞ የሚጠይቀን ምንድን ነው? Compare this with the situation in which large bird hits two wires simultaneously with its wing። ስለዚህ ይህንን ከምን ጋር አነጻጽሮች ነው የሚለን? አንድ በጣም ክንፉ ከፍ በጣም ረዘም ካለ አንድ ወፍ ጋር ወይም ለምሳሌ ንስር ሊሆን ይችላል። እሱ ሁለቱን ገመዶች በጣም በሚነካ መንገድ ከሚፈጠረው ነገር ጋር አነጻጽሮት ነው እያለን ያለ ነው። ስለዚህ ይህንን ብለን መልሰው So birds are safe on power lines when their feet are on the same wires። ወፎች አንድ መስመር ላይ እያሉ በእነሱ ላይ ምንድናሉ ማለት ነው ኤሌክትሮኪዩሽን አያጋጥማቸውም። ለምንድን ነው ካል maintaining a uniform electrical potential እያለን ነው። አንድ እንግዲህ እንደምትመለከቱት ወፎች አንድ የመብራት ገመድ ላይ ሲቆሙ የሚያጋጥማቸው የኤሌክትሪክ ፖቴንሻል ዲፍረንስ ተመሳሳይ ነው። ስለዚህ ፖቴንሻል ዲፍረንስ አያጋጥማቸውም ማለት ነው። ስለዚህ ፖቴንሻል ዲፍረንስ ካላጋጥማቸው በውስጣቸው ከረንት አያልፍም ማለት ነው። ሌላው ምንድነው እዚህ ጋር electrocution occurs when they touch wires with different voltage። ግን ሁለቱ ገመዶች የተለያዩ ቮልቴጅ ስላላቸው እንበልና እዚህ ጋር አንደኛው 220 ቮልት ሌላኛው ደግሞ 0 ቮልት ስላለው ሁለቱ ገመዶችን ግን የሚያነካኩ ከሆነ እንደምትመለከቱት ከፍተኛ ቮልቴጅ ወዳለበት ወደ ዝቅተኛ ቮልቴጅ ወዳለበት ምን ፍሰት ይፈጠራል? የከረንት ፍሰት ይፈጠራል ማለት ነው። ስለሆነም power lines are designed to minimize these risks and the bird generally avoid dangerous area። ስለዚህ አሁን ክንፍ ያለው ለምሳሌ እዚህ ጋር ትልቅ ወፍ ብትወስዱት ምንድነው የሚፈጠረው? ከከፍተኛ ቮልቴጅ ካለበት ዋየር ወደ ዝቅተኛ ቮልቴጅ ወዳለበት ዋየር ከረንት ፍሎ ያደርጋል። ስለሆነ አደጋ ይፈጥራል ማለት ነው የሚበረው ወፍ ላይ ማለት ነው። ስለሆነ እዚህ ጋር ትውስጥ የሚገባ አንድ ፓወር ላይን ላይ ወፎች መቀመጣቸው በእነሱ ላይ የሚፈጠር ከረንት አይኖርም። ለምን? ያ መስመር ያለው የፖቴንሻል ዲፍረንስ ወይም የቮልቴጅ መጠን ኮንስታንት ስለሆነ ስለማይቀያየር። ስለዚህ ከረንት የሚፈጠረው ምን ብለን ነበረ? በሁለት ፖቴንሻል ዲፍረንስ መካከል ነው ብለናል አይደለም? ስለዚህ በ0 ቮልት እና በ220 ቮልት መካከል ከረንት የሚፈጠረው መቼ ነው? ክንፋቸውን የሚያነካኩት ከሆነ ወይም ተች የሚያደርጉት ከሆነ የዛኔ ከረንት ይፈጠራል፣ አደጋ ይፈጠራል ብለን መደምደም እንችላለን ማለት ነው።
ስለዚህ ፓወር ላይኖቹ ሲሰሩ ምንድነው ይህንን ሪስክ ሚኒማይዝ ለማድረግ ነው። ስለዚህ ትልልቅ ወፎች ያላቸውን ክንፍ ታይቶ ከነሱ ሰፋ ያለ መሆን አለበት፣ በገመዶች መካከል ያለው ሴፓሬሽን ማለት ነው። question 13 ደግሞ ምን ይለናል? how is a voltmeter connected in a circuit to measure the potential difference between two points? እንግዲህ በሁለት ነጥቦች መካከል ያለ ፖቴንሻል ለመለካት ቮልትሜትር እንዴት ኮኔክት ይሆናል ሰርኪቱ ውስጥ ብሎ ቮልትሜትር እንዴት ነው ኮኔክት የምናደርገው? So a voltmeter is connected in parallel to any electrical appliance. ስለዚህ ማንኛውም ኤሌክትሪካል አፕላያንስ ለምሳሌ እንደ በልብ ሊሆን ይችላል ወይም ሌሎችም ወይም እንደ ባትሪ ከነሱ ጋር በምንድን ነው የምናገናኘው? በፓራላል ኮኔክሽን ነው ማለት ነው። ምንድን የምናደርገው? ኮኔክት የምናደርገው ማለት ነው። እንደዛ ስናደርግ ምንድን ለመለካት ያስችለናል? በፖቴንሻል ዲፍረንስ በሁለት ነጥቦች መካከል ያለውን ወይም የኤሌክትሪክ አፕላያንሱ ወይም ሬዚስተሩ ላይ ያለውን የፖቴንሻል ድሮፕ ወይም የሚያርፈውን የፖቴንሻል ድሮፕ ለመለካት ያስችለናል ማለት ነው። question 14 ደግሞ ስንራስ ምን ይጠይቀናል? list one way electric current is similar to water current and one way it is different እያለ ነው። አንድ መንገድ ጥቀሱ ኤሌክትሪክ ከረንት ከዋተር ከረንት ጋር ተመሳሳይ የሚያደርገው። ሌላ ደግሞ ምን ያለን ነው? የሚያለያየውንም እንዲሁ አንድ ምክንያት አቅርቡ እያለን ነው። እንደ ምክንያት የምንወስደው ሲሚላሪቲ እንወሰድ። ሶ ሲሚላሪቲው ምንድን ነው? ዋን ዌይ ኤሌክትሪክ ከረንት ሲሚላር ቱ ዋተር ከረንት ማለትም አንድ ኤሌክትሪክ ከረንት ከውሃ ፍሰት ጋር የሚያመሳስለው ምንድን ነው? ከረንት ኢዝ ዛት ቦዝ ኢንቮልቭስ ዘ ፍሎ ኦፍ ሳምቲንግ ፍሮም ዋን ፕሌስ ቱ ዘ አዘር። ሁለቱም የሚያሳዩት ምንድን ነው? የአንድ ነገር ከአንድ ቦታ ወደ ሌላ ቦታ መፍሰስ ነው፣ ወይም ከረንት የሚለውን ነገር ፍሰት የሚለውን ነገር ያሳየናል። ዲፍረንሱስ ምንድን ነው? እንግዲህ ሲሚላሪቲው ፍሰት ነው። ለምሳሌ ሲሚላሪቲውን ስናይ እዚህ ጋር በስዕል ሰማራይዝ ለማድረግ የዋተር ከረንት ላይ የውሃ ፍሰት ነው፣ የኤሌክትሪክ ከረንት ላይ ደግሞ የቻርጅ ፍሰት ነው። ዲፍረንሳቸውን ስናይ ደግሞ ኤሌክትሪክ ከረንት ኢንቮልቭስ ዘ ፍሎ ኦፍ ኤሌክትሪክ ቻርጅ ዋይል ዋተር ከረንት ኢንቮልቭስ ዘ ፍሎ ኦፍ ዋተር ሞለኪውል። ስለዚህ የዋተር ከረንት ላይ ያለው ፍሰት የዋተር ሞለኪውል ነው። የኤሌክትሪክ ቻርጅ ያለው ፍሰት የኤሌክትሪክ ከረንት ላይ ደግሞ ያለው ፍሰት ኤሌክትሪክ ቻርጅ ነው ማለት ነው። ሁለቱ ምንም የሚያመሳስላቸው the flow of something ቢሆንም የአንድ ነገር ፍሰት ቢሆንም የውሃ ከረንት ላይ ዋተር ሞለኪውል ነው። የኤሌክትሪክ ከረንት ላይ ደግሞ ያለው ደግሞ የቻርጅ ፍሰት ነው ያለው ማለት ነው። ስለዚህ ሌላ ደግሞ ዲፍረንስ ብንወስድ ኤሌክትሪክ ከረንት travels through the conductors such as wires። ስለዚህ ኤሌክትሪክ ከረንት የሚፈሰው በዋየር ውስጥ ነው as a result of voltage። እሱም እንዲፈስ የሚያደርገው በምክንያት ነው በቮልቴጅ ወይም በፓወር ሰፕላይ ነው፣ ወይም ፖቴንሻል ዲፍረንስ ወይም ባትሪ መውሰድ እንችላለን። Similarly, water flows through a pipe propelled by pressure from a pump። ግን የዋተር ሰርኪዩት ላይ ስትመለከቱ ግን እዚህ ጋር ፕሬሸራይዝ የሚያደርገው ወይም የፖቴንሻል ዲፍረንሱን አይነት ተመሳሳይ የሆነ ነገር እዚህ ጋር ምንድን ነው? ዋተር ፓምፕ ነው የምንጠቀም ማለት ነው። ስለዚህ ዋተር ፓምፑ ፕሬሸር እንዲፈጠር ያደርግልናል በሁለት ነጥቦች መካከል። ያ ፕሬሸር ምን ይፈጥራል? የዋተር ከረንት ይፈጥራል ማለት ነው። ስለዚህ ይሄ ነገር እንዲለያዩ ያደርጋቸዋል እንጂ የሚሰሩበት ሜካኒዝም ተመሳሳይ ነው። question 15 ደግሞ ምን ይጠይቀናል? how does the current in a circuit change if the voltage is doubled and the resistance remain unchanged? ስለዚህ በሰርኪት ውስጥ ያለው ከረንት ቮልቴጁን ደብል ብናደርገው ሁለት እጥፍ ብናደርገው እና ሬዚስታንሱን ደግሞ እንዳይቀየር ብናደርግ ወይም ተመሳሳይ ቢሆን ከረንቱ በምን ያህል መጠን ይቀየራል እያለን ነው። ስለዚህ መልሳችን ምንድን ነው? if you double the voltage while keeping the resistance the same the current will also double። ስለዚህ ምንድን ነው የሚሆነው? ቮልቴጁን ደብል ብታደርጉት የከረንቱም ሬዚስታንሱን ተመሳሳይ አድርጋችሁ የከረንቱ መጠን ደብል ነው የሚሆነው። ይሄ ለምንድን ነው? በቀላሉ ከኦምስ ሎ መነሳት ነው የሚጠበቅባችሁ። ሬዚስታንስ ማለት ቮልቴጅ ዲቫይድድ ባይ ከረንት ነው አይደለ? ይህ ማለት ደግሞ ከረንት ማለት ሬዚስታንስ ታይምስ ቮልቴጅ ነው። ስለዚህ ሬዚስታንስ ኮንስታንት ከሆነ ወይም ፊክስድ ቫሊዩ ካለው ቮልቴጁ ሁለት እጥፍ ብታደርጉት ከረንቱ ምን ያህል እጥፍ ነው የሚሆነው? twice of the previous current ነው የሚሆነው። እስኪ ደግሞ አሁን ደግሞ question 16 ነው አብረን እንሰራ። ምን ይለናል? a copper wire has diameter 0.5 mm and resistivity of 1.6 times 10 to the power of 18 ohm meter. What would be the length of this wire to make its resistance 10 ohm? How much does the resistance change if the diameter is doubled? ምን እያለን መሰላችሁ? እንግዲህ አንድ ኮፐር ዋየር አለ።
የዚህ የኮፐር ዋየሩ ምን ተሰጥቶናል መሰላችሁ? ዳያሜትሩ ተሰጥቶናል። ዳያሜትሩ ወይም እዚህ ጋር ዲ ልበለው 0.5 ሚሊሜትር ነው እና ሬዚስቲቪቲው የኮፐር ሬዚስቲቪቲ ወይም እዚህ ጋር ሮ ብለን የምንወስደው ሮ ኦፍ ዘ ኮፐር የኮፐር ሬዚስቲቪቲ 1.6 ታይምስ 10 ዘ ፓወር ኦፍ -8 ኦhm ሜትር ነው እያለ ነው። ስለሆነ what would be the length of the wire to make its resistance 10 ohm ነው። ስለዚህ ሬዚስታንሱን የገመዱን ሬዚስታንስ አር 10 ኦhm እንዲሆን የገመዱ ሌንግዝ ምን መሆን አለበት ነው የመጀመሪያው ጥያቄ ማለት ነው። ከዛ ሁለተኛውን ጥያቄ እንሰራለን። ታዲያ ማስታወሳችሁ ምንድነው? ከፎርሙላው እንነሳለን። so the resistance of a conductor ምን ብለን ነበረ? resistance of a conductor ማለት the resistivity times the length divided by the cross sectional area cross sectional area ብታካፍሉት የምታገኙት ሪዛልት ነው ማለት ነው። ስለሆነም ከዚህ ምን ማግኘት ትችላላችሁ ማለት ነው? the resistance times area ወይም divided by 1 አድርጋችሁ ክሪስ ክሮስ መልቲፕሊኬሽን ብትጠቀሙ በቀላሉ እንደምታውቁት ምን አይነት ሪዛልት ይሰጣችኋል? equals rho times L። ስለዚህ ምንድን ነው የፈለግነው እኛ? ኤልን ማግኘት ነው አይደለ? ስለዚህ divided by resistivity እናደርገዋለን። ስለዚህ the length of the wire እኛ የምንፈልገው the length of the wire ማለት the resistance times cross sectional area divided by the resistivity ነው። ስለዚህ ሬዚስቲቪቲው እኛው የምንወስደው የኮፐር ስለሆነ በኮፐር እናደርገዋለን ማለት ነው። ስለሆነ አሁን የምንሰራው ምንድነው? ኤሪያውን ማግኘት አለብን። ኤሪያውን እዚህ ጋር እንደምትመለከቱት 0.5 ሚሊሜትር ስለተሰጠን ከሱ ሶልቭ አድርገን እናገኛለን። ከዛ በሬዚስታንስ እናባዛለን። ከዛ በሬዚስቲቭ ስናካፍል የምናገኘው ሪዛልት ምንድነው ማለት ነው? የገመዱ እርዝመት ነው ማለት ነው። ስለዚህ በመጀመሪያ ክሮስ ሴክሽናል ኤሪያው ምን ያህል ነው? ክሮስ ሴክሽናል ኤሪያ እንግዲህ ማለት ሰርኩላር አድርገን ስለምናስበው ገመዱን ፓይ ታይምስ አር ስኩዌርድ ነው አይደለም? እንግዲህ ሬዲየሱ ማለት ደግሞ ዲያሜትር ሲካፈል ለ2 ማለት ነው። ስለዚህ ይህን በቀላሉ ከሬዲየሱ ማግኘት አለብን። ስለዚህ 0.5 ሚሊሜትር ከሆነ ዳያሜትሩ ሲካፈል ለ2 ብታደርጉት የምታገኙት ሪዛልት ምንድነው የሚሆነው? 0.25 ሚሊሜትር ነው ወደ ትክክለኛው አገላለጽ ስንገልጸው ወይም ወደ ስለዚህ አሁን እዚህ ጋር ሬዲየሱን በፕሮፐር ዩኒት መግለጽ ይገባናል። ስለዚህ ሚሊሜትር ስንል ምን ማለታችን ነው? 0.25 ሲካፈል በ1000 እንደማለት ነው። ስለዚህ ሜትር ማለት ነው። ሚሊ ስንል በ1000 ማካፈል እንደማለት ስለሆነ ስለዚህ ሪዛልታችን 0.00025 ምንድነው የሚሆነው? ሜትር ነው የሚሆነው። ስለዚህ ይህንን ቀጥታ አስገብተን ሰብስቲቱት ነው የምናደርገው። ስለዚህ ፓይ approximately 3.14 ፊክስድ የምታውቁት ቁጥር ነው ሲባዛ በ0.00025 ሜትር the whole squared እናደርጋለን። ስለሆነም እዚህ ጋር የምናገኘው ነምበር 3.14 ታይምስ እዚህ ጋር ያለው የምታገኙት ቁጥር ወደ በኤክስፖነንት ፎርም ስኩዌር አድርጋችሁ ወደ ኤክስፖነንት ብትቀይሩት 6.25 ታይምስ the power of -8 ሜትር ስኩዌር አድርገን መግለጽ እንችላለን ማለት ነው። ስለሆነም አሁን እዚህ ጋር በቀላሉ ሪያሪንስ እናደርገው የምታገኙት ሪዛልት አፕሮክሲሜትሊ 19.63 አፕሮክሲሜትሊ መውሰድ ይችላችሁ ታይምስ 10 the power of -8 ሜትር ስኩዌርድ ነው። ልብ በሉ ኤሪያው በመጀመሪያ ማግኘት ስላለብን ነው እዚህ ጋር ለብቻ ካልኩሌት ማድረግ ያስፈልገኝ ማለት ነው። ስለዚህ ኤሪያውን አግኝቻለሁ። ሌላው ምንድነው የተሰጠኝ ማለት ነው። ስለዚህ ቀደም ብለን ያገኘነው ኤክስፕሬሽን ላይ እዚህ ጋር የምታዩት ላይ ሰብስቲቱት ማድረግ ብቻ ነው። ስለዚህ ምን ይሆናል ማለት ነው? 10 ኦhm ታይምስ በኤሪያ which is 19.63 times 10 the power of -8 meter squared divided by resistivity 1.6 times 10 the power of -8 ohm meter ነው።
እዚህ ጋር እንደምታዩት ታዲያ ኦምን እዚህ ጋር በኦም ካንስል አውት ማድረግ ትችላላችሁ። ሜትር ስኩዌርድ ነው ዲኖሚኔተር ላይ ያለው። ታዲያ ስኩዌሯን አንዷ ሜትር ታጠፋለች፣ ሜትር ይቀይራችኋል። ያው ሜትር ስኩዌርድ ዲቫይድድ ባይ ሜትር ማለት ሜትር ስለሆነ ማለት ነው። ስለዚህ እዚህ ጋር ቴን ዘ ፓወር ኦፍ 8 በቴን ዘ ፓወር ኦፍ ማይነስ 8 አይጠፋም። ሶ ቴን ዘ ፓወር ኦፍ ማይነስ 8 በቴን ዘ ፓወር ኦፍ ማይነስ 8 ካንስል አውት ከሆነ የሚቀራችሁ ሪዛልት ምንድነው ማለት ነው? 10 ታይምስ 19.63 ዲቫይድድ ባይ 1.6 ነው። ይሄ ደግሞ በቀላሉ ምን ብለን ማስቀመጥ ይችላል? እዚህ ጋር 10 ታይምስ 19.63 ዲቫይድድ ባይ 1.6 በቀላሉ። ስለዚህ ዩኒቱ ምንድን ነው? ሜትር። ስለሆነም የምናገኘው ሪዛልት አፕሮክሲሜትሊ ያው ዴሲማሎችን ኢግኖር ብናደርግ 122.7 ሜትር የሚያህል ሪዛልት አለ። ስለዚህ የገመዱ ርዝመት ይህን ያህል መሆን አለበት ማለት ነው። ምን ያህል ሬዚስታንስ ለማግኘት? የገመዱ ሬዚስታንስ 10 ኦም እንዲሆን ማለት ነው። እሺ አሁን ደግሞ ምን እያለ መሰላችሁ? how much does the resistance change if the diameter is doubled? ምን እያለ መሰላችሁ? አሁን ዳያሜትሩ ደብል ቢሆን ብላችሁ አስቡ እያለን ነው። ስለዚህ ጋር ያለው ዋየር እንግዲህ ዳያሜትሩን ዲ1 እንበለው፣ ሌንግዙ ያው ኮንስታንት ነው፣ የተጠበቀ አድርገን እንውሰደው፣ ኤል ነው። ታዲያ ደብል ብታደርጉት ደብል ብታደርጉት እዚህ ጋር ልትገነዘቡት የሚገባው ያው ሌሎችን ኮንስታንት አድርገን ማለት ነው። ሬዚስቲቪቲው ኮንስታንት ነው የሁለቱም ሬዚስቲቪቲ፣ ሌንግዙ ተመሳሳይ ነው፣ ግን የሚለያየው ዳያሜትራቸው ነው። ስለዚህ ዲ2 ሁለት እጥፍ ቢሆን ትዋይስ ኦፍ ዲ1 ቢሆን እዚህ ጋር ያለው ከአር1 ከመጀመሪያው ዋየር ሬዚስታንስ ጋር ስታወዳድሩት የሁለተኛው ዋየር ሬዚስታንስ አር2 ምን ያህል ይሆናል ብሎ እየጠየቀን ነው። ስለዚህ አር1ን መጀመሪያ ስንሰራ ምን ማለታችን ነው? አር1 ማለት the resistivity times length divided by the cross sectional area ስለሆነም እኛ የምንወስደው cross sectional area ዋይር1 ስለሆነ ዋይር1 a1 ነው። ታዲያ የክሮስ ሴክሽናል ኤሪያ 1 በምን መንገድ ይገለጻል መሰላችሁ? a1 ማለት ፓይ ታይምስ r1 ስኩዌርድ ነው። r1 ስንል ባይ ዴፊኒሽን r1 ሲባል d ዲቫይድድ ባይ 2 ማለት ነው። የዲያሜትሩ ሲካፈል ለ2 ማለት ነው። ስለዚህ ፓይ ታይምስ d1 ዲቫይድድ ባይ 2 ስኩዌርድ ወይም ፓይ d1 ስኩዌርድ ኦቨር 4 ማለት ነው። ስለዚህ ይሄንን ሬዚስቲቪቲ ታይምስ ሌንግዝ ዲቫይድድ ባይ ፓይ d1 ስኩዌርድ ዲቫይድድ ባይ 4 ብለን መግለጽ እንችላለን ማለት ነው። ታዲያ አሁን እዚህ ጋር ምንድን ነው አር1 የምንለውን ነገር የአር1ን ቫልዩ ሪአሬንጅ ብናያደርገው ባጭሩ አር1 ማለት 4 ታይምስ ከዚህ ጋር በዲኖሚኔተሩን በ4 ዲኖሚኔተሩን በ4 ብታበዙት ወይም ምን ያቀርላችኋል ማለት ነው? 4 ታይምስ ሬዚስቲቪቲ ታይምስ ሌንግዝ ዲቫይድድ ባይ ፓይ ዲ1 ስኩዌር። ይሄንን ለማወዳደሪያ ነው የምንጠቀምበት። ይህንን ሪዛልት አግኝተናል። አሁን የምንሰራው ለማን ነው ካላችሁኝ፣ ለሁለተኛው ዋየር ነው። ለሁለተኛው ዋየር ወይም እዚህ ጋር የምትመለከቱት ማለት ነው። ለዚህ ዋየር የምንሰራው ይሄ እዚህ ጋር የምታዩት፣ ለሱ ደግሞ ስንሰራ አር2 ምንድን ነው የሚባለው ብለን የምንሰራው? አር2 ማለት ሬዚስቲቪቲ ታይምስ ሌንግዝ ዲቫይድድ ባይ ኤ2 የምንለው የክሮስ ሴክሽናል ኤሪያውን እዚህ ጋር ኤ2 ነው። ስለሆነም ያው እንደምታውቁት ኤ2 ስንል ምን ማለታችን ነው? ኤ2 ስንል ያው ፓይ ታይምስ ዲ2 ስኩዌርድ ዲቫይድድ ባይ 4 ማለት ነው። ቀደም ብለን እንደሰራ ነው ማለት ነው። ስለሆነም እንግዲህ ተመልከቱት፣ ሳይድ ባይ ሳይድ ስንመለከቱ ጎን በጎን ይህን ይመስላል። አሁን ግን ኤሪያቱን ደግሞ እያየን ስለሆነ ኤሪያቱ ማለት በመጀመሪያኛው ዋየር ዳያሜትር በዲ1 መገለጽ አለበት። ታዲያ መጀመሪያ እንዳልኳችሁ እንደተሰጠን ዲ2 ማለት የሁለተኛው ዋየር የመጀመሪያኛው ዋየር ዳያሜትር ምንድን ነው የሚሆነው? 2 እጥፍ ነው የሚሆነው። ሶ ዲ2 is twice of d1። ስለዚህ እዚህ ጋር ሰብስቲቱት ስታደርጉት ምን ይሆናል ማለት ነው? ፓይ ታይምስ twice of d1 the whole square divided by 4። ስለዚህ ምን ይመጣል ማለት ነው? ፓይ ታይምስ 4 ታይምስ ፓይ ታይምስ d1 squared over 4። ስለዚህ 4 by 4 ይጠፋላችኋል። ስለዚህ ፓይ d1 squared ይሆናል። ስለዚህ ሁለተኛው ገመድ ኤሪያ በዋየር 1 ዳያሜትር ወይም በዲ1 ከተገለጸ አሁን ሰብስቲቱት ስናደርግ አር2 ማለት this implies R2 ማለት resistivity times length divided by pi times d1 squared። ልብ በሉ
እንግዲህ ይህን ሪዛልት እዚጋ ያየነው ሪዛልት እና በግራ በኩል ያለውን ሪዛልት ተመልክቷቸው ምን የሚያመሳስላቸውን ነገር እንዳለ ሬዚስቲቪቲ፣ ሌንግዝ፣ ዳያሜትራቸው ተመሳሳይ ነው። ስለሆነም አሁን እዚህ ጋር የምናያለን ማለት ነው። ይሄኛው አርቱ ማለት የአሯንን ኮምፓሪዥን ስንወስድ ምንድነው የሚሆነው? 1/4 ነው። እንዴት ካላችሁኝ እንዴት እንደሆነ ላሳያችሁ። ስለዚህ አርቱን ከዚህ ጋር ለመለየት ያህል አርቱን ከአሯን ጋር ለማወዳደር ምንድነው የምናደርገው? እዚህ ጋር ቦት ሳይድ በአራት እናካፍላለን። ስለዚህ ካንስል አውት ስለሚያደርግላችሁ፣ ስለዚህ ሬዚስቲቪቲ ታይምስ ሌንግዝ ዲቫይድድ ባይ ፓይ 1 ስኩዌርድ ማለት አሯን ታይምስ 4 ማለት ነው። ስለዚህ ምን ይሰጣችኋል ማለት ነው? ይህን ሪዛልት ወስዳችሁ ይህን ያገኘነውን ወደ ሰብስቲቱት ስናደርግ ምን ይሆናል? የሚሰጠን ሪዛልት አርቱ ማለት ምንድን ነው ማለት ነው? አርቱ ማለት የአሯን 1/4 ነው ወይም ኳርተር ነው ማለት ነው ሪዛልቱ። ስለዚህ መልሳችን ምንድን ነው? ሁለተኛው ገመድ ወይም ዳያሜትሩ ደብል ሲሆን እንደምትጠብቁት ሬዚስታንሱ ምንድን ነው የሚሆነው? ይቀንሳል። ስለዚህ በምን ያህል መጠን ይቀንሳል? በ1/4 የሚያህል መጠን ይቀንሳል ብለን በቀላሉ መናገር እንችላለን ማለት ነው። Question 17 ደግሞ የሚጠይቀን ነገር ምንድን ነው? If aluminum and copper wire of the same length have the same resistance, which has the larger diameter? why ይለናል። ሁለት እንግዲህ አልሙኒየም እና ኮፐር ምን አሉ? ገመዶች አሉ። ስለዚህ እነዚህ ኮፐር እና አልሙኒየም ገመዶች ሬዚስታንሳቸው ተመሳሳይ ነው። ተመሳሳይ የሆነ ሬዚስታንስ አላቸው። ተመሳሳይ የሆነ ምን አላቸው? ሌንግዝ አላቸው። ስለዚህ ምንድነው እየጠየቀን ያለ? which has the larger diameter? የትኛው ማቴሪያል ነው ከፍተኛ ዳያሜትር ያለው ወይም ስፋት ያለው የገመዱ ስፋት ሰፊ የሆነው የትኛው ነው? አልሙኒየም ነው ወይስ ኮፐር ነው ብሎ እየጠየቀን ነው። እና ምክንያቱ ስለምንድን ነው ዋይ ብሎ ይጠይቀናል። ስለዚህ የኮፐርን እና የአልሙኒየምን እንግዲህ ምንድን ነው የምናወዳድር? ዳያሜትር ለማወዳደር የምንጠቀመው ፎርሙላ ይሄንን ነው እና በተፈጥሮ የአልሙኒየም ሬዚስቲቪቲ ወይም ሮ ብለን የምንወስደው ማለት ነው የአልሙኒየም ሬዚስቲቪቲ ከኮፐር ሬዚስቲቪቲ የበለጠ ነው። ከኮፐር ሬዚስቲቪቲ የበለጠ ነው። ይህንን እንደ መረጃ እንወስዳለን። ግን ሁለቱ ያላቸው ሬዚስታንስ ተመሳሳይ ነው። ይህ ማለት የአልሙኒየም ሬዚስታንስ አር ሰብ ኤን በለው ከኮፐር ሬዚስታንስ አር ሰብ ሲ ተመሳሳይ ነው ወይም እኩል ነው። ስለዚህ አሁን ምንድነው የምናደርግ? ፎርሙላውን ወስደን እናወዳድርና ከዛ በስቴትመንት በአረፍተ ነገር እንደመድመዋለን። ስለዚህ ሬዚስታንስ ኦፍ አልሙኒየም በምን መልኩ ይገለጻል? የሱ ማለት ሬዚስቲቪቲ ኦፍ አልሙኒየም ታይምስ ዘ ሌንግዝ ኦፍ ዘ ዋየር። ልብ በሉ ሌንግዛቸው ተመሳሳይ ነው። ስለዚህ ሲካፈል በክሮስ ሴክሽናል ኤሪያስ ኦፍ አልሙኒየም ማለት ነው። ኤ ሰብ ኤ የምንለው ይሄ የአልሙኒየም ክሮስ ሴክሽናል አድርገን እንውሰደው። ሌላው የኮፐርን ደግሞ እስኪንጻፈው ሬዚስታንሱን ማለት ነው። ሬዚስታንስ ኦፍ ኮፐር ማለት ሬዚስቲቪቲ ኦፍ ኮፐር ታይምስ ሌንግዝ ዲቫይድድ ባይ ክሮስ ሴክሽናል ኤሪያስ ኦፍ ኮፐር። ስለዚህ እንግዲህ ልብ በሉ እነዚህ ሁለት ኳንቲቲዎች እኩል ናቸው ማለት በራይት ሃንድ ሳይድ ያሉት እኩል ናቸው ማለት ነው። ስለዚህ ስናስቀምጥ ምን ብለን እናስቀምጣለን? ሬዚስቲቪቲ ኦፍ aluminum times length divided by cross-sectional areas of aluminum is equivalent to the resistivity of the copper times the length divided by the cross-sectional areas of the copper. አሁን እዚህ ጋር ምን ታስተውላላችሁ? length both side cancel out ያደርጋል። ስለዚህ ጋር ምንድነው የምናደርገው? ይህንን ሪዛልታችንን የበለጠ ለማወዳደር ምንድነው የምናደርገው? both side አሁን ወይም rearrange ብናደርገው the resistivity of aluminum criss-cross multiplication መጠቀም ትችላላችሁ እንደተለመደው times cross-sectional areas of copper is equivalent to areas of aluminum times the resistivity of the copper ማለት ነው። therefore now የምናደርገው ምንድነው የምናወዳድረው cross-sectional area ስለሆነ አሁን both side በምን እናካፍላለን? በresistivity of aluminum እዚህ ጋር እንደምታዩት ካንስል አውት ያደርጋል። therefore the cross sectional areas of the copper is equivalent to
the cross sectional areas of aluminum times the resistivity of the copper divided by resistivity of aluminum። ስለዚህ አንድ ከዚህ ከቀደም ከተጠቀሰው ሪሌሽንሽፕ ማለትም resistivity of aluminum greater than resistivity of copper ብለናል። ይህ ማለት ምን ማለት ነው ካላችሁኝ፣ ይህ ማለት ሬሾአቸው ማለትም resistivity of copper divided by resistivity of aluminum ከስንት ይበልጣል ማለት ነው? ስታካፍሉት የምታገኙት ምንድነው የሚሆነው? ከአንድ ያነሰ ነው የሚሆነው ወይም 0 ፖይንት ምናምን አይነት ቁጥር ነው የምታገኙት። ስለዚህ ከአንድ ያነሰ ከሆነ እና ከዜሮ የበለጠ ስለሆነ እና በአንድ እና በዜሮ መካከል ነው የሚሆነው ቁጥሩ ማለት ነው። ስለዚህ ይሄ ሬሾ ምንድነው ማለት ነው? ከአንድ ካነሰ፣ ስለዚህ የኮፐር እንግዲህ ክሮስ ሴክሽናል ኤሪያ therefore እንልና ይሄን ከሆነ therefore the cross sectional areas of the copper less than the cross sectional areas of aluminum ወይም በሌላ አነጋገር የአልሙኒየም ክሮስ ሴክሽናል ኤሪያ ከኮፐር ይበልጣል ማለት ነው። ይህ ከሆነ ዳያሜትሩ ስለዚህ የትኛው ነው ሰፊ ዳያሜትር የሚኖረው? የአልሙኒየም ማለት ነው። ስለዚህ ሳችንን ባጭሩ ስንመልስ the aluminum wire has a larger diameter because it has higher resistivity ከፍተኛ ስለሆነ than copper, requiring a larger cross-sectional area to maintain the same resistance። ስለዚህ ተመሳሳይ ሬዚስታንስ ሜንቴን ለማድረግ ለመጠበቅ cross-sectional ኤሪያው የአልሙኒየም ትልቅ መሆን አለበት ማለት ነው። question 80 ላይ እንሂድ ደግሞ። question 80 ምን ይላል? the values of current I flowing in a given resistor for corresponding values of potential difference V across the resistor are given below። እንግዲህ በሆነ ኮንዳክተር ውስጥ የሚያልፍ ከረንት እና ቮልቴጁ ኮረስፖንዲንግ ቮልቴጁ ተሰጥቶናል። እዚህ ጋር እንደምታዩት ተብሎን ምንድነው እያሰዘን ያለው? plot a graph between V and I and calculate the resistance of that resistor። ስለዚህ የዚህን ሬዚስተር ከቮልቴጅ ከረንት ግራፍ ላይ ፕሎት በማድረግ እነዚህን ቁጥሮች ምንድነው የምናደርገው? የሬዚስታንስ ቫልዩ እንፈልጉናለን። ስለዚህ እንግዲህ ይሄ ነው የተሰጠን ጊቭን ቫልዩ። ስለዚህ ምንድነው የምናደርገው? መጀመሪያ እናስቀምጣለን ቫልዩ። የተሰጠን ቫልዩ ምንድነው? ያው ከረንት በኤክስ አክሲስ ላይ እናስቀምጣለን፣ ቮልቴጅን ደግሞ በዋይ አክሲስ ላይ እናስቀምጣለን። therefore corresponding ቫልዩዎችን እናገናኛለን። ስለዚህ ከረንቱ 0 አምፒር የሚሆነው ቮልቴጁ 1.5 ቮልት ሲሆን ነው ይለናል። ስለዚህ እናስቀምጣለን ነጥቡን እዚህ ጋር እንደምታዩት ካስቀመጥኩ በኋላ ቀጣይ ደግሞ ምንድነው የሚሆነው? ከረንቱ 0.2 አምፒር የሚሆነው ቮልቴጁ 3 ቮልት ሲሆን ነው እያል ሌሎችንም ነጥቦች እንደምታዩት ኮኔክት እናደርጋለን ወይም ኮረስፖንዲንግ ቫሊያቸውን አንድ ባንድ እናገናኛለን ማለት ነው። ስለዚህ ካደረግን በኋላ የሚሆነው ምንድነው? ስትሬት ላይን መስራት ነው። ስትሬት ላይን በብዙ አይነት መንገድ መስራት ትችላላችሁ። እኔ የምጠቀመው በቀላሉ ምንድነው እዚህ ጋር በምሰራበት መሳሪያ ላይ ያለውን ሩለር ተጠቅሜ ማስመር እችላለሁ። ምናልባት ላታዩት ትችላላችሁ እዚህ ጋር። ስለዚህ ሳሰምር የማገኘው ውጤት የማገኘው ላይን አለ። ይሄ ላይን ስለዚህ ምንድነው? ይሄ ላይን ማለት የግራፉ ወይም ነጥቦችን የሚያነካካ ወይም ነጥቦችን ክሮስ የሚያደርግ ላይን ነው። ስለዚህ ሬዚስታንስ ማለት ቮልቴጅ ከረንት ግራፍ ላይ ምንድነው? the slope of the line ነው። ስለዚህ ስሎፕ ካልኩሌት ማድረግ መቻል ማለት the slope of the line ማለት ከሬዚስታንሱ ጋር እኩል ነው። ስለዚህ ሬዚስታንሱ ማለት ደግሞ ምንድነው? change in voltage by change in ampere ነው። ማለትም በሁለት ነጥቦች መካከል እዚህ ጋር የምንወስደው አሁን ምንድነው የምንወስድኛ በአንድ ሁለት ነጥብ እንውሰድ። እንደምትመለከቱት ሁለት ነጥብ ወሰድኩኝ። በእነዚህ ሁለት ነጥቦች መካከል ያለ ምን አለ? ቨርቲካል ራይዝ አለ። ሌላ ደግሞ ምን አለ? ሆሪዞንታል ራን አለ። ሆሪዞንታል ራን እንደምታዩት ወደ ጎንዮሽ የጨመረበት ማለት ነው። ከምታዩት ከፖይንት ኤ ወደ ፖይንት ቢ ላይ በእነዚህ በሁለቱ ነጥቦች መካከል ያለ ምን አለ? ሆሪዞንታል ራን አለ፣ ቨርቲካል ራይዝ አለ። ስለሆነ ይሄ ምን ማለት ነው? በሌላ አነጋገር ቨርቲካል ራይዝ ሲካፈል በራን ማለት ነው። ስለዚህ በሁለቱ ነጥቦች መካከል ያለው ራይዝ በስንትና በስንት ነው ካላችሁ ቫልዩ እንደምታዩት 4.5 ምን አለ? ቮልቴጅ አለ ከ1.5 ወደ 4.5። ስለዚህ 4.5 ቮልቴጅ ሲቀነስ 1.5 ቮልቴጅ አለ ሲካፈል ሆሪዞንታል ራኑ ደግሞ ከ0.1 አምፒር ወደ 0.3 አምፒር ነው የጨመረው። ስለዚህ 0.3 አምፒር
ማይነስ 0.1 አምፒየር ማለት ነው። ስለሆነም ይሄ ሪዛልት ምን ይሰጣችኋል? የሚሰጣችሁ ሪዛልት 3 ቮልት ዲቫይድድ ባይ 0.2 አምፒየር ማለት ነው። ስለዚህ ይሄም ምን ያህል ነው ውጤቱ የሚሰጣችሁ? ከ15 ቮልት ፐር አምፒየር፣ በሌላ አነጋገር ከ15 ኦhm ጋር ማለት ነው። ቮልት አምፒየር ማለት ኦhm ስለሆነ፣ ስለዚህ ይሄ ምን ይሆናል ማለት ነው? የሬዚስታንሱ የኮንዳክተሩ የሬዚስታንስ ቫልዩ ነው ማለት ነው። ኩዌስችን 9 ደግሞ ስንሰራው ምን ይጠይቀናል መሰላችሁ? When a 12-volt battery is connected across an unknown resistor, there is a current of 2.5 milliamp in the circuit. Find the value of the resistance of the resistor. ምን እያለን መሰላችሁ? አሁን የ12 ቮልት የሚያህል ቮልት የሚያህል ካፓሲቲ ያለው ባትሪ ከሆነ ሬዚስተር ጋር ስታገናኙት ያለው የከረንት ፍሰት 2.5 ሚሊ አምፕ ነው ያለ ነው፣ ወይም ሚሊ አምፒየር ነው። ስለዚህ በዲያግራም ለምሳሌ ያህል ይሄ እንደምታዩት ሬዚስተር አለኝ። ሬዚስተሩ የተገናኘው ከምን ጋር ነው? ከባትሪ ወይም ከፖቴንሻል ሶርስ ጋር። ስለዚህ ፖቴንሻል ሶርሱ ቮልቴጁ ምን ያህል ነው? 12 ቮልት ነው። የሬዚስታንሱ የምንፈልገው ነው ማለት ነው። ምን ያህል ሬዚስታንስ መሆን አለበት ነው እያለን ያለው። ምን ለማድረግ በከረንት በሰርኪዩት ውስጥ ወይም እዚህ ጋር እንደምታዩት በሬዚስተሩ ወይም የተገናኘው ከቮልቴጅ ሶርስ ጋር የተገናኘው ሬዚስተር ውስጥ የሚያልፈው ከረንት አይ ቫሊዩ 2.5 ሚሊ አምፕ ነው። ያው ሚሊ አምፕን ወደ ምን መቀየር አለብን? ወደ አምፒር ስንቀይረው ስንት ማለት ነው? 2.5 ሲባዛ 10⁻³ አምፕ ነው። ወይም በቀላሉ በ1000 ማካፈል ማለት ነው 2.5። ስለሆነ ይሄ ከሆነ አሁን በኦምስ ሎው መሰረት ሬዚስታንስ ማለት ምንድነው ብለናል? ቮልቴጅ across a resistor divided by the current ብለን ነበረ። ስለሆነም እኛ የምንፈልገው እዚህ ጋር ምንድነው? ሬዚስታንሱ ነው። ስለዚህ the resistance would be 12 volt divided by 2.5 times 10⁻³ አምፕ እናደርጋለን። ስለዚህ ይህን ማካፈል እጅግ በጣም ቀላል ነው። ምንድነው የምታደርጉት መሰላችሁ? ስለዚህ ኒውሚኔተሩ እና ዲኖሚኔተሩ በ10⁻³ by 10⁻³ እናባዛለን ማለት ነው። ስለዚህ ጋር 10⁻³ times 10⁻³። ስለዚህ እዚህ ጋር እንደምታዩት 10⁻³ times 10⁻³ ምን ይሆናል ማለት ነው? ስታበዟቸው ካንስል አውት ነው የሚያደርጉት። ሪዛልቱ የ1 ነው የሚሰጣችሁ፣ ወይም 1000 ሲካፈል በ1000 እንደማለት ነው። ስለሆነ አሁን የሚቀረን ውጤት ምንድን ነው? እዚህ ላይ this is equivalent to 12 divided by 2.5 times 10⁻³ ቮልት ፐር አምፒር ነው ማለት ነው። ስለዚህ የውጤቱ ስንት ነው? ጠቅላላ 4.8 ሲባዛ 10⁻³ ቮልት ፐር አምፒር። ስለዚህ ቮልት ፐር አምፒር የሚለውን ዩኒቱ ምንድን ነው? በምን እንቀይረዋለን? በኦhm መቀየር ትችላላችሁ። ቢኮዝ ቮልት አምፒር ስንል የሬዚስታንስ ዩኒት ስለሆነ ዩኒቱን ወደ ኦhm መቀየር እንችላለን። ስለዚህ ይህን ያህል ሬዚስታንስ ሊኖረው ይገባል ማለት ነው። እስኪ ደግሞ ኩዌስችን 20 አብረን ስንሰራ እዚህ ላይ የምናገኛለን A battery of 9 volt is connected in series with resistance of 0.2 ohm, 0.3 ohm, 0.4 ohm, 0.5 ohm and 12 ohm. How much current will flow through the 12 resistor ይለናል። ምን እያለን መሰላችሁ? አሁን 19 ቮልት ያለው ባትሪ አለን እና የተገናኘው እንግዲህ ከምን ያለ ሬዚስተሮች ነው? እንደምታዩት ከ5 ሬዚስተሮች ጋር በሲሪየስ የተገናኙ ሬዚስተሮች ጋር ኮኔክትድ የሆነ ነው እና በ12 ኦhm በተሰኘው የሚያል ኦhm ሬዚስታንስ ያለው ሬዚስተር ላይ በሱ ውስጥ የሚያልፈው ከረንት ምን ያህል ነው ነው የሚለን። ስለዚህ እስኪ በዲያግራም እናስቀምጠው። በስኬማቲክ ዲያግራም ስናስቀምጠው ይሄ የመጀመሪያው ሬዚስተር ነው። ሁሉንም እንደዚህ አድርጋችሁ መሳል ትችላላችሁ። ታዲያ ከሳላችሁ በኋላ ምንድነው የምታደርጉት? ከምን ያህል ነው ከምን ጋር ነው የምታገናኙት? ከ9 ቮልት ፖቴንሻል ሶርስ ጋር ነው የምታገናኙት። ስለዚህ አንደኛው እዚህ ጋር ያለው R1 እንበለው፣
ይህንን R2 እንበለው፣ ይህንን R3፣ ይህንን R4፣ ሌላኛውን ደግሞ R5 እንበለው። 5 ሬዚስተሮች ስለሆኑ ያው 0.2 ኦም፣ 0.3 ኦም፣ 0.4 ኦም እና ደግሞ 0.5 ኦም፣ የመጨረሻው 12 ኦም ነው። ስለዚህ እኛ የጠየቅነው በዚህ ውስጥ የሚያልፈው የከረንት መጠን ነው። ስለዚህ በዚህ ውስጥ የሚያልፈው ከረንት ማለት በሌላ አነጋገር ምን እያልን ነው? በሰርኪዩት ውስጥ ያለው ከረንት ምን ያህል ነው እየተባለ ነው ማለት ነው። ስለዚህ በሰርኪዩት ውስጥ ያለው ከረንት ካልኩሌት ማድረግ ማለት ምንድነው የምንሰራው? እዚህ ላይ መጀመሪያ ኢኩቫለንት ሬዚስታንሱን እንፈልግና ስለዚህ ከኢኩቫለንት ሬዚስታንሱ በሱ የሚያልፈው ከረንት ማለት በእያንዳንዱ ሬዚስተር ውስጥ ከሚያልፈው ከረንት ጋር ተመሳሳይ ነው። ለምን? በሲሪየስ ስለተገናኙ በሲሪየስ ኮኔክሽን ጊዜ ከረንት ምንድነው ብለን ነበር? ተመሳሳይ ነው ብለን ተነጋግረን ነበር እንደምታስታውሱት። ስለዚህ አሁን ጥያቄ መጀመሪያው ምንድነው? ኢኩቫለንት ሬዚስታንሱ ምን ያህል ነው ብለን እንጠይቅ እስኪ። ይህን ስንጠይቅ የምናደርገው ምንድነው? በሲሪየስ ጊዜ ቀጥታ ነው የምንደምረው። ስለዚህ R1 ፕላስ R2 ፕላስ R3 ፕላስ R4 ፕላስ R5። ስለዚህ በቀጥታ እንደምራቸዋለን ያለውን የሬዚስታንስ ቫልዩ እንደምትመለከቱት። ታዲያ የምናገኘው ውጤት ምን ያህል ነው? ከ13.4 ኦም ይሆናል ማለት ነው። ይሄ የኢኩቫለንት ሬዚስታንስ ነው። እነዚህ ወደ አንድ የኢኩቫለንት ሬዚስታንስ ስንቀይር የምናገኘው ማለት ነው። ስለዚህ የነዚህ ቶታል ሬዚስታንስ ነው ማለት ነው ምን የምንለው? አር ኢኩቫለንት። ስለዚህ አሁን አር ኢኩቫለንትን ካገኘ ወደ ምን እንቀይረዋለን ሰርኪዩታችንን ማለት ነው። አሁን ወደ ሲንግል ሰርኪዩት ስንቀይረው ምን ይሆናል? እንደምታዩት ይሄ የምታዩት ሬዚስተር አር ኢኩቫለንት ነው። እሱም 13.4 ኦም የሚያል ቫልዩ አለው። ከ9 ቮልት ጋር እናገናኘዋለን ከፖቴንሻል ዲፍረንስ ኦፍ 9 ቮልት። አሁን ስለዚህ በቀላሉ ከረንት ምን ያህል ነው ብለን መጠየቅ ነው እዚህ ላይ። ስለዚህ ከኦምስ ነው ሬዚስተንስ ማለት ቮልቴጅ ዲቫይድድ ባይ ከረንት እንደሆነ ታውቃላችሁ። this implies ከረንት ማለት ምንድነው ማለት ነው? በሌላ አነጋገር ቮልቴጅ ሲካፈል ሬዚስታንስ ማለት ነው። በምንድን ነው የምታደርጉት? ይሄንን ከረንትን በሬዚስታንስ ሪፕሌስ ታደርጋላችሁ ማለት ነው። ስለሆነ አሁን ከረንቱ ምን ይሆናል ማለት ነው? this implies ከረንት ማለት ቮልቴጁ 9 ቮልት ሲካፈል 13.4 ኦም ነው። 13.4 ኦም ማለት ኦም የሚለውን ወደ ምን ትቀይሩታላችሁ መሰላችሁ? ወደ ቮልቴጅ ፐር አምፒር። ቢኮዝ ኦም ስንል ቮልቴጅ ፐር አምፒር ስለሆነ፣ ስለዚህ ቮልቴጅ በቮልቴጅ ካንስል አውት ያደርጋል እንደምታዩት። ስለዚህ ውጤቱ ምን ይሆናል? አፕሮክሲሜትሊ ስትወስዱት ከ0.7 አምፒር ጋር እኩል ይሆናል ማለት ነው። ስለዚህ ፐር አምፒር የሚለው ስለዚህ ሪቨርስ ስታደርጉት ወደ ዲኖሚኔተሩ ምንድነው የሚሆነው? አምፒር ነው የሚሆነው። ስለሆነ ይህን ያህል ከረንት አለው ማለት ነው። ስለዚህ በ12 ኦም በኩል የሚያልፈው ከረንት ምንድነው የሚሆነው ማለት ነው? 0.7 አምፒር ነው። ስለዚህ በኢኩቫለንት ሬዚስተር ውስጥ የሚያልፈው ከረንት ማለት በእያንዳንዱ ሬዚስተር ውስጥ የሚያልፈው ከረንት ነው። ይህ ማለት ደግሞ 12 ኦም የሚያል ሬዚስታንስ ያለውን ሬዚስተር ይጨምራል። ስለዚህ በ12 ኦም ሬዚስታንስ ያለው ሬዚስተር በሱ ውስጥ የሚያልፈው ከረንት ባጭሩ 0.7 አምፒር ነው ማለት እንችላለን። እዚህኛው ደግሞ ጥያቄ ለምን ጠይቀናል መሰላችሁ? ኩዌሽን 21 ላይ how many 176 ohm resistors in parallel are required to carry 5 amp on a 220 volt line? ስለምን ይላል መሰላችሁ? እንግዲህ 220 ቮልቴጅ ያለ መስመር አለ። ታዲያ በዚህ መስመር ላይ የሚያልፈው ከረንት 5 አምፒር ቢሆን እና ምን ያህል 176 ኦም የሚያል ሬዚስታንስ ያላቸው ሬዚስተሮች ኮኔክት ሊሆኑ ይችላሉ ነው የሚለን። ስለዚህ እንደዚህ እናስበው ሰርኪዩቱን። እንግዲህ ብዙ ኤን የተሰኙ ሬዚስተሮች ተመሳሳይ ሬዚስታንስ ያላቸው ሬዚስተሮች የተገናኙ ናቸው። ስለዚህ እንግዲህ ይሄ ዶት 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 ላድርገው ምክንያቱም ብዙ ስለሆኑ የተገናኙት ማለት ነው። ስለዚህ ይሄንን አርኤን ልበለው ወይም ኤን የተሰኘው ሬዚስታንስ ማለት ነው። እና ይሄኛውን ደግሞ ከታች ያለውን አር2 አር1 እያልን ወደ ታች መሄድ እንችላለን ማለት ነው። አር1 እያልን መጨረሻ የተገናኙት ከምን ያህል ቮልቴጅ ሶርስ ጋር ነው? ከ220 ቮልቴጅ ሶርስ ጋር ነው የተገናኙት። በከረንቱ በሰርኪት ውስጥ የሚያልፈው ከረንት ተነግሮናል
አይ ማለት ነው። እሱ ምን ያህል ነው? 5 አምፕ ነው። ስለሆነ አንደኛ ደግሞ ሌላ የተሰጠን እንግዲህ ሪኳየር እዚህ ጋር ጊቨን ቫልዩ ምንድን ነው? እያንዳንዱ ሬዚስተሮቹ ያላቸው ሬዚስታንስ ተመሳሳይ ነው። ይህ ማለት R1 ኢኩቫለንት ቱ R2 ኢኩቫለንት ቱ R3 እያል እስከ RN የተሰኘው ሬዚስታንስ ጋር ተመሳሳይ ነው። ስለዚህ ሬዚስታንሳቸውን ተመሳሳይ ስለሆነ በአር እንወክለው። ስለዚህ አር ማለት የሁሉም ሬዚስታንስ ያላቸው ተመሳሳይ የሆነ ሬዚስታንስ ቫልዩ ነው። ስለዚህ የእያንዳንዱ ሬዚስታንስ ቫልዩ በጠቅላላ አር ምንለው ማለት ነው ስንት ነው? 176 ኦhm ነው። ስለሆነ አሁን ምንድን ነው እንግዲህ እየጠየቀን ያለው ምንድን ነው እዚህ ላይ ምን ያህል ኤን ሬዚስተሮች አሉ ነው። ስለዚህ ከረንቱ እንዲሆን በፓራሌል የተገናኙ ሰርኪቶች ኤን ምን ያህል ነው? ምን ያህል ሬዚስተሮች አሉ ነው። ስለዚህ ይህን ለመስራት የምናደርገው ምንድን ነው? መጀመሪያ ኢኩቫለንት ሬዚስታንሱን እንፈልጋለን። ኢኩቫለንት ሬዚስታንሱን አር ኢኩቫለንት ምን ያህል ነው ብለን እንፈልግ። ስለዚህ ስንፈልግ በምን ፎርም መገለጽ አለበት? በኤን መልክ። ስለዚህ 1/r ኢኩቫለንት የሰርኪታችን ምንድን ነው? በፓራሌል ስለተገናኙ 1/r1 ፕላስ 1/r2 ፕላስ እያልን እስከ ስንት እንደምራለን? እስከ 1/rn እንደምራለን ማለት ነው። ስለሆነም 1/r ኢኩቫለንት ማለት የኢኩቫለንት ሬዚስታንሱ ማለት ምንድነው የሚሆነው? 1/r ፕላስ 1/r እያል እስከ ምን ድረስ እንደምራለን? እስከ 1/r መጨረሻው ወይም ኤን የተሰኘው ሬዚስታንስ 1/r ብለን እንጀምራለን ማለት ነው። ታዲያ ይህን ስንደምር ኤን ያህል ነው የምንደምረው። ኤን ያህል ነው የምንደምረው ማለት እያንዳንዱ ሲደመሩ እንግዲህ ከ1 እስከ ኤን ያሉ ሬዚስተሮች ሲገናኙ በፓራሌል ያላቸው ተመሳሳይ ሬዚስታንስ ስለሆነ ስለዚህ ምንድነው የሚሆነው ውጤታችን? 1/r ኢኩቫለንት ኤን ታይምስ አር ነው የሚሆነው። ለምን? ኤን ያህል ጊዜ ነው የምንደምረው። ስለዚህ ኤን ያህል ጊዜ እንደምራለን። የደመርነው ደግሞ ኤን ያህል ጊዜ ከሆነ እያንዳንዱ ተመሳሳይ አር ሬዚስታንስ ቫልዩ ካላቸው 1/r ኢኩቫለንት ማለት ምንድነው ማለት ነው? ኤን ዲቫይድድ ባይ አር ነው። ስለዚህ ከዚህ ጋር እንደምታዩት 1/r ኢኩቫለንት ማለት ኤን ዲቫይድድ ባይ አር ከሆነ ስለዚህ አር ኢኩቫለንት ማለት ሪቨርስ ማድረግ ነው። አር ሲካፈል ምንድነው? ኤን ነው። እንግዲህ እንደምታውቁት አር ተሰጥቶናል። ስንት ነው የተሰጠን? 176 ኦhm ነው። ሶ ሲካፈል ኤን ነው ማለት ነው። ይሄ ኢኩቫለንት ሬዚስታንስ ነው። ልብ በሉ እኛ እየፈለግን ያለ ነው ኤንን ስለሆነ አሁን እዚህ ጋር ምንድነው የምናደርግ? የተሰጡን ቫልዩዎች እናመጣቸዋለን። ከረንቱ እንግዲህ በእነዚህ ሬዚስተሮች እንግዲህ ኮኔክትድ ሲሆኑ በፖቴንሻል ሶርሱ የሚያልፈው ከረንት ምንድነው ተብለናል? 5 አምፕ ነው። ቮልቴጁ ደግሞ ምን ያህል ነው? ቮልቴጁ መጠን 220 ቮልት እንደሆነ እናውቃለን። ስለዚህ እንግዲህ በኢኩቫለንት ሬዚስታንሱ ካወቅን ከረንቱን ካወቅን ኦhm ስለሆነ አፕላይ እናደርጋለን። ስለዚህ ይሄ የሚሆነው እንግዲህ R equivalent ማለት the voltage of the source divided by the current through the potential source ወይም ፓወር ላይን ማለት ነው። በፓወር ላይኑ በኩል የሚያልፈው ከረንት ስለሆነም ከዚህ ሪአሬንጅ እናደርጋለን። ስለዚህ ውጤታችንን እናስገባለን። መጀመሪያ 176 ኦhm ነው ፐር ኤን ነው። እዚህ ኢኩቫለንቱ ቮልቴጁ ደግሞ ስንት ነው? 220 ቮልት ነው ሲካፈል ለ5 አምፒር ነው ማለት ነው። እዚህ ጋር ልብ የምትሉት ምንድን ነው? ይሄን ውጤት ስንወስድ ምንድነው የምናደርገው? ኦhm የሚለውን ቫልዩ ወደ መቀየር አለብን፣ ወደ ቮልቴጅ ፐር አምፒር መቀየር አለብን። ስለዚህ ቮልቴጅ ፐር አምፒር እንቀይረዋለን። ስለዚህ በቮልቴጅ ቦት ሳይድ በቮልቴጅ ካንስል አውት ያደርጋል። ተመሳሳይም ደግሞ ፐር አምፒር ስንል እዚህ ላይ ፐር አምፒር ስንል ምን ማለታችን ነው? ሲካፈል ለአምፒር ማለት ነው። ሲካፈል ለአምፒር ብታደርጉት ውጤታችሁ እዚህ ጋር አምፒር በአምፒር ራሱ ካንስል አውት ያደርጋል ማለት ነው። ስለዚህ ምን ቀረን? ስለዚህ 176 divided by n is equivalent to 220 divided by 5 ማለት ነው። ስለዚህ ሪአሬንጅ ብታደርጉት ወይም ሪስፕሮካሉን ብትወስዱት n divided by 176 ማለት 5 divided by 220 ማለት ነው። የዚህን ግልባጭ መውሰድ ማለት ቦት ሳይድ ግልባጩን እንደመውሰድ ነው፣ እኩል ናቸው። ስለዚህ ቦት ሳይድ በ176 እናባዛለን። በ176 እናባዛ እዚህ ጋር ምን ያደርግልናል? ካንስል አውት ያደርግልናል። ስለዚህ የኤን ቫልዩ which is the number of resistors ማለት ነው ምን ይሆናል?
ስለዚህ ይህን ቁጥር ብታበዙ እና ብታካፍሉት በቀላሉ 4 ታገኛላችሁ። ስለዚህ እያንዳንዱን ማብዛት ለእናንተ ማሳየት ተገቢ አይደለም በዚህ ጊዜ። ስለዚህ ይህን ያህል ሬዚስተሮች ያስፈልጋሉ ማለት ነው። በፓወር ላይኑ ላይ የሚያልፈው ከረንት 5 አምፒር እንዲሆን፣ በቮልቴጁ ደግሞ 220 በሆነ ፓወር ላይን ላይ የሚያልፈው ከረንት 5 አምፒር እንዲሆን የኮኔክትድ የሆኑት ሬዚስተሮች ቶታል መጠናቸው ማለትም እያንዳንዱ 176 ኦም ከሆነ የእያንዳንዱ ሬዚስታንስ ቫሊዩ፣ ስለዚህ ቶታል ምን ያህል መሆን አለባቸው ማለት ነው? ቁጥራቸው ብዛታቸው 4 ሬዚስተሮች መሆን አለባቸው ወይም 4 ሬዚስተሮች ያስፈልጉናል ማለት ነው። ኩዌስችን 22 ደግሞ የሚጠይቅ ጥያቄ አለ። እስኪ አብረን እንስራ። ምን ይላል? show how you will connect 3 resistors each having a resistance 6 ohm so that the combination has a resistance of 9 ohm and 4 ohm። ምን እያለን ነው? 3 ሬዚስተሮች አሉ እና የሬዚስታንስ ቫሊያቸው 6 ኦም ነው እያንዳንዱ። ስለሆነ እነዚህ ሬዚስተሮች በምን አይነት መንገድ ኮኔክት ቢሆኑ ነው ቶታል ሬዚስታንሳቸው ወይም የሰርኪዩቱ ቶታል ሬዚስታንስ 9 ኦም የሚሆነው እንዲሁም ደግሞ 4 ኦም የሚሆነው እንዴት ቢሆን ነው እያለን ነው። የመጀመሪያውን እስኪ 9 ኦም እንዴት እንደሚመጣ ነው። ታዲያ የመጀመሪያ ምንድነው? እስኪ የነዚህ ኮምቢኔሽን 9 ኦም ይሰጣናሉ የሚለውን ነገር በእንደዚህ አይነት መንገድ ኮኔክት አድርገን እንሞክራለን። እንደምትመለከቱት ሁለቱን በፓራላል እናገናኛቸዋለን፣ ሌላኛውን ደግሞ በሲሪስ እናገናኘዋለን ማለት ነው። ስለዚህ የነዚህን ሬዚስተሮች ሬዚስታንስ ኢኩቫለንት ሬዚስታንስ መፈለግ ማለት ወይም እንደምትመለከቱት ይህን ኢኩቫለንት ሬዚስታንስ ለመፈለግ መጀመሪያ የምንፈልገው እዚህ ጋር መጀመሪያ ውስጥ ላይ ያሉትን ፓራላል ኮኔክት በፓራላል የተገናኙትን ኮኔክት የሆኑትን ሬዚስተሮችን ኢኩቫለንት ሬዚስታንሳቸውን እንፈልጋለን። ታዲያ የነሱን ኢኩቫለንት ሬዚስታንስ አር ፕራይም ልበለው። ስለዚህ አር ፕራይም ማለት ሁለቱ እንግዲህ በፓራላል ናቸው የተገናኙት 6 ኦም እና 6 ኦም። ስለዚህ 1/r ፕራይም ወይም የሁለቱ ሬዚስተሮች ኮምባይንድ ሬዚስታንስ ማለት ነው። 1/r ፕራይም ማለት 1/6 ኦም ፕላስ 1/6 ኦም ማለት ነው። this implies 1/r ፕራይም ማለት 2 times 2 divided by 6 ኦም ብለን መጻፍ እንችላለን። ይህ ማለት ደግሞ ሪስፕሮካሉን ብትወስዱት r ፕራይም ማለት 6 ኦም divided by 2 3 ኦም ይሰጣችኋል ማለት ነው። ስለዚህ ወደ 3 ኦም ቀየር ነው። ስለዚህ ይሄንን እንግዲህ ሰርኪዩት ሪዲዩስ እናደርገው የመጨረሻ ምን ይሆናል? እንደምታዩት r ፕራይምን አግኝተናል which is እዚህ ጋር ስንት ማለት ነው? 3 ኦም። እሱን ከፖቴንሻል ሶርሱ ጋር ታገናኙታላችሁ ማለት ነው እንደምትመለከቱት። ታዲያም እንደምትመለከቱት እዚህ ጋር ይሄ 6 ኦም የሚል ነገር ስላለ 6 ኦም ያለውን ሪዛልት እናስቀምጣለን። አሁን የመጨረሻ የምንሰራው ምንድነው? የሁለቱን ኮምባይንድ ሬዚስታንስ ነው የምንፈልገው። ስለዚህ የነዚህ የሁለቱ ኮምባይንድ ሬዚስታንስ ማለት የሰርኪዩቱ ጠቅላላ ኢኩቫለንት ሬዚስታንስ ነው። ስለዚህ አር ኢኩቫለንት እንበለው። አር ኢኩቫለንቱ ምንድነው የሚሆነው? በሁለቱም በሲሪየስ የተገናኙ ስለሆኑ ምንድነው የሚሆነው? አር ኢኩቫለንት ማለት 6 ኦም ፕላስ አር ፕራይም ነው የሚሆነው። አር ፕራይም ደግሞ 3 ኦም ነው። ስለዚህ ቶታል ሪዛልታችን 9 ኦም መሆኑን አሳየን ማለት ነው። ስለዚህ ሬዚስተሮቹ በእንደዚህ አይነት መንገድ ኮኔክትድ ቢሆኑ ነው ማለት ነው ምን የሚሰጡን? ቶታል ኢኩቫለንት ሬዚስታንሳቸው 9 ኦም የሚሰጠን ማለት ነው። በሁለተኛነት ደግሞ የምናየው እስኪ የነዚህ በዚህ አይነት መንገድ ኮኔክት ብናደርገው ሶስቱንም ሬዚስተሮች ኢኩቫለንት ሬዚስታንሳቸው ምን ያህል ነው የሚለውን ነገር እስኪ ሶልቭ እናደርግ። ታዲያ ስናደርግ እንደዚሁ ይህንን ስንሰራ ምንድነው መጀመሪያ የምናደርገው? መጀመሪያ እዚህ ጋር ያለውን የመጀመሪያ ከላይ ያለውን ኢኩቫለንት ሬዚስታንስ እንሰራለን። ስለዚህ ይህንን ለስያሜ ያህል አር ፕራይም እንበለው። ስለዚህ መጀመሪያ በሲሪየስ የተገናኙ ከሆኑ በሲሪየስ የተገናኙትን ሬዚስተሮችን የነሱን ኢኩቫለንት ሬዚስታንስ እንፈልጋለን። ስለዚህ ያ ማለት አር ፕራይም ነው። ስለዚህ አር ፕራይም ማለት 6 ኦም በሲሪየስ ስለሆነ ፕላስ 6 ኦም ነው። ቶታሊ ምን ያህል ይሰጣችኋል? 12 ኦም ይሰጣችኋል። ስለዚህ ሰርኪዩቱ አሁን ሪአሬንጅ ስናደርገው ወይም ሪዲዩስ ስናደርገው ወደ ምን ተቀየረ መሰላችሁ? ወደ አር ፕራይም የተሰኘው ኢኩቫለንት ሬዚስታንስ ማለትም ሁለቱ ወደ አንድ ሲቀየሩ ሁለቱ ሬዚስተሮች ማለት ነው እና
ሌላ ፓራላል ሬዚስተር አለ፣ እሱ ደግሞ 6 ኦም ነው ማለት ነው። ስለዚህ አር ፕራይም 12 ኦም አግኝተናል። ከዛ መጨረሻ ከፖቴንሻል ሶርሱ ጋር እናገናኛለን ማለት ነው። በጣም ጥሩ። አሁን እዚህ ደረጃ ላይ ስንደርስ አሁን ከዚህ በኋላ ምንድነው የምናደርገው? የነዚህን ቶታል ሬዚስታንስ እንፈልጋለን። ይህም ስለዚህ ምን ብለን ነው የምንሰራው? አር ኢኩቫለንት ብለን ማለት ነው። ስለዚህ አር ኢኩቫለንት በፓራላል ኮኔክሽን ጊዜ ምንድን ነው ብለን ሶልቭ እናደርጋለን። ስለዚህ 1 ኦቨር አር ኢኩቫለንት ማለት ምንድን ነው? 1 ኦቨር 6 ኦም ፕላስ 1 ኦቨር አር ፕራይም ነው የሚሆነው። ሶ 1 ኦቨር አር ፕራይም ማለት 1 ኦቨር 12 ኦም ማለት ነው። ስለዚህ 1 ኦቨር አር ኢኩቫለንት ማለት ስለዚህ ኮመን 12 ወስዳችሁ ምን እንደማለት ነው? 2 ፕላስ 1 እንደማለት ነው። ያው ዩኒቱ ኦም አለ ማለት ነው። ስለዚህ ይሄ ከ3 ኦቨር 12 ኦም ወይም 1 ኦቨር 4 ኦም ይሰጣችኋል ማለት ነው። ያው በ3 ብታቃለሉት 1 ነው፣ በ3 ደግሞ 4 ነው። ስለዚህ መጨረሻ ላይ የምናገኘው 1 ኦቨር አር ኢኩቫለንቱ 1 ኦቨር 4 ከሆነ አር ኢኩቫለንቱ ምንድን ነው ማለት ነው? ሪሲፕሮካሉን ስትወስዱት 4 ኦም ነው ማለት ነው። ስለዚህ 4 ኦም የሚሰጠን ሬዚስተሮች በምን አይነት መንገድ ቢገናኙ ነው? ሁለቱ በሲሪየስ ከዛ በኋላ ደግሞ በሲሪየስ ከተገናኙ በኋላ ከሌላኛው ጋር በፓራላል ኮኔክትድ ቢሆኑ ነው ማለት ነው። ሌላው እዚህ ጋር ኩዌሽን 23 ላይ የምንጠይቀናል why is the series arrangement not used for domestic circuits? ምን እየጠየቀን መሰላችሁ? የሲሪየስ አሬንጅመንት ወይም የሲሪየስ ሰርኪዩት በቤታችን ሊሆን ይችላል፣ ዶሜስቲክ በአካባቢያችን ለምንድን ነው የማንጠቀመው ያለን ነው። ስለዚህ ምክንያቱ አንደኛው ምንድን ነው? ቮልቴጅ ዲስትሪቢዩሽን ነው። አንደኛ ቮልቴጅ ዲስትሪቢዩሽን ስንል የቮልቴጅ ስርጭትን በተመለከተ ነው። so voltage is divided among appliances potentially causing insufficient operations። በሲሪየስ ስታገናኙት ምንድን ነው እንደምታስታውሱት ሁለት እዚህ ጋር እንደምታዩት ሬዚስተሮች አሉ። እነዚህ ሬዚስተሮች ከፖቴንሻል ሶርሱ ጋር ስታገናኙት የቮልቴጅ ስርጭቱን ስትመለከቱ ምንድን ነው የተከፋፈለ ነው። ማለትም እነዚህ ሬዚስተሮች ምንድነው የሚያደርጉት? ቮልቴጅ የፖቴንሻሉን ይካፈሉታል ማለት ነው። ስለዚህ ይሄ ምን ይፈጥራል ማለት ነው? ፖቴንሻሉ ማለትም የዚህ ጋር ቮልቴጁ የቮልቴጅ ሶርሱ ኦፕሬት የሚያደርግበት መንገድ ስትመለከቱት በቂ ባልሆነ መንገድ ወይም ሰፊሸንት ባልሆነ መንገድ ይሆናል ማለት ነው። ስለዚህ በበቂ ሁኔታ ኦፕሬት እንዲያደርግ የተመከረው የኮኔክሽን ስርዓት ፓራላል ኮኔክሽን ነው። ግን በሲሪየስ ስታገናኙት ሬዚስተንሳቸው የተለያየ ሊሆን ስለሚችል ኦፕሬሽኑ ወይም ክንዋኔውን ስትመለከቱት ምንድነው ማለት ነው በቂ ያልሆነ ወይም ሰፊሸንት ያልሆነ ኦፕሬሽን ያካሂዳል ማለት ነው። ሌላው ደግሞ ምክንያት ምንድነው የሲሪየስ የማይመረጥበት ምክንያት ላክ ኦፍ ኢንዲቪጁዋል ኮንትሮል ነው። ላክ ኦፍ ኢንዲቪጁዋል ኮንትሮል ስንል appliances cannot be controlled independently requiring simultaneous on or off operation። አስቸጋሪ የሚያደርገው ምንድን ነው? አፕሊያንሶችን ወይም ሬዚስተሮችን ሜንቴን ለማድረግ ወይም ኮንትሮል ለማድረግ አስቸጋሪ ያደርገዋል። አንደኛው ወይም በጣም አንደኛው ሜንቴን ላድርግ ካላችሁ ሌላኛውን ምንድን ማድረግ አለባችሁ ማለት ነው። በተመሳሳይ ኦን እና ኦፍ ማድረግ አለባችሁ ማለት ነው። ሌላው ደግሞ ዲስአድቫንቴጁ ምንድን ነው? ፓወር ሎስ ነው። እንግዲህ ፓወር እንግዲህ መባከን ያጋጥማል ማለት ነው በሲሪየስ ኮኔክሽን ላይ። ስለዚህ ሃየር ሬዚስታንስ ሊድስ ቱ ኢንክሪዝድ ፓወር ሎስ ኤንድ ዲክሪዝድ ኢነርጂ ኤፊሽንሲ። ስለዚህ በሲሪየስ ሰርኪዩት ጊዜ ያለው ኢኩቫለንት ሬዚስታንስ ሬዚስተሮችን ፓራላል ኮኔክት አድርጋችሁ ከምታገኙት ኢኩቫለንት ሬዚስታንስ ከፍተኛ ስለሆነ ከፍተኛ ሬዚስታንስ አለ ማለት በሰርኪዩት ውስጥ ምንድን ይፈጥራል ማለት ነው? የፓወር መባከን የፓወር ሎስ ያጋጥማል ማለት ነው። በተጨማሪም ደግሞ ኢነርጂውንም በኢፊሽንትሊ በአግባቡ ሰርኪዩቱ ላይ እንዳይውል ያደርገዋል ማለት ነው። ስለዚህ የኢነርጂ ኤፊሽንሲውም ላይ እንዲቀንስ ያደርገዋል። ኢነርጂውን በአግባቡ ለመጠቀም አስቸጋሪ ነው የሚሆነው ማለት ነው። Question 24 ምን ጠይቀናል? How does the resistance of a wire vary with its area of cross section? ስለዚህ ከክሮስ ሴክሽናል ኤሪያ ጋር ያለው ሬዚስታንስ እና ክሮስ ሴክሽናል ኤሪያ ምን አይነት ሪሌሽንሽፕ አለው ነው የሚለን። So the resistance of a wire is inversely proportional to its cross sectional area ብለን እንመልሳለን። እንደምታስታውሱት ከዚህ ሪሌሽንሽፕ ሬዚስታንስ ከኤሪያ ጋር ኢንቨርስሊ ፕሮፖርሽናል ነው። ሰፊ ስፋት ያለው ዋየር አለ ማለት ክሮስ ሴክሽኑ ሰፊ ነው ማለት
ምን ማለት ነው? ሬዚስታንሱ ሎወር ያደርገዋል፣ ሬዚስታንሱን ይቀንሰዋል ብለን ነበረ። በተጨማሪም ስለ ከሌንግዙ ጋር ያለውንም ሪሌሽንሽፕ ዳይሬክት እንደሆነ እንዲሁም ደግሞ ፕሮፖርሽናሊቲ ኮንስታንት ምን ብለን ጠራው እንደነበር ተነጋግረናል። ሬዚስቲቪቲ ብለን እንደምንጠራው ተነጋግረን ነበረ። ሌላውም ጠይቀን ደግሞ ምንድነው 25 ላይ why copper and aluminum wires are usually employed for electricity transmission። እንግዲህ ገመዶችን አይታችሁ ከሆነ የኤሌክትሪሲቲ ትራንስሚሽን ላይ ወይም የኤሌክትሪክ የማስተላለፊያ ገመዶች ላይ የምንጠቀማቸው ገመዶች አብዛኛው ጊዜ ኮፐር እና አልሙኒየም ነው እና ለምን እነሱን መጠቀም አስፈለገ እያለ ነው። መልሳችን copper and aluminum wires are widely used for transmitting electricity because they conduct electricity well and are cost effective። ስለዚህ አልሙኒየም እና ኮፐር መጠቀማችን አንደኛው በጣም በአግባቡ ኤሌክትሪሲቲ ወይም ከረንት ኮንዳክት ያደርጋሉ፣ እንዲሁም ደግሞ በዋጋ ወይም በወጪ አንጻር ስታዩ በጣም አዋጭ ናቸው። ስለዚህ በእነዚህ ምክንያት ኮፐርና አልሙኒየም በብዛት እንዲሁም በሰፊው የምንጠቀምባቸው ሜታሎች ናቸው ማለት ነው። ኩዌስችን 26 ምን ይጠይቀናል? You are often advised to not flick electric switches with wet hands። የመብራት ማለትም ስዊቾችን ማጥፊያ ማብሪያዎችን በእርጥብ እጃችሁ እንዳታጠፉ ወይም እንዳታበሩ የተመከረ ነው። ታዲያ ምን ይቀጥላል? Dry your hand first ማለትም እጃችሁን መጀመሪያ ማድረግ እንዳለባችሁ የተመከረ ነገር ነው። So you are also advised to never throw water on electric fire. Why is it so? በተጨማሪም ደግሞ የኤሌክትሪክ ፋየር ሲነሳ በኤሌክትሪክ የተነሳ የእሳት አደጋ ሲነሳ ውሃ እንዳትደፉ የተመከረ ነው ይባላል። እና ለምንድን ነው ይሄን ማድረግ እያስፈለገ ብሎ እየጠየቀን ነው። Water conducts electricity, so if your hands are wet and you touch electric switch you could get shocked። ስለዚህ ውሃ በብዛኛው ጊዜ የምንጠቀማቸው በቤትም ውስጥ ይሁን ከቤትም ውጭ ውሃ በውስጡ ኮንዳክት ማድረግ ስለሚችል ካፓሲቲ ስላለው፣ ስለዚህ በእርጥብ እጃችሁ ከነካችሁት ወደ ሰውነታችሁ ኤሌክትሪክ ከረንት ትራንስሚትድ ይሆናል፣ መተላለፍ ይጀምራል ማለት ነው። ስለዚህ በዛ ምክንያት ምንድን ማድረግ አለብን? ድራይ ማድረግ አለብን ማለት ነው። ሌላው ደግሞ ምንድን ነው? ዌት ስኪን ሃዝ ሎው ሬዚስታንስ than dry skin because water especially when mixed with minerals conducts electricity better። ስለዚህ ምን እያለን ነው? ዌት ስኪን ወይም እርጥበት ያዘለ ቆዳ ምን አለው ማለት ነው? ሎወር ሬዚስታንስ አለው። ሎወር ሬዚስታንስ አለው ማለት ኤሌክትሪሲቲ ያስተላልፋል ማለት ነው ወደ ሰውነታችሁ። በተጨማሪም ደግሞ ለምሳሌ ሚነራል የተቀላቀለበት ከሆነ እጃችሁ ላይ የተለያዩ ሚነራሎች ሊኖራሉ በተፈጥሮ፣ ከነዛ ጋር ተጨምሮ ኤሌክትሪሲቲ የማስተላለፍ ካፓሲቲው ወይም አቅሙ ከፍተኛ ነው። ሌላው እዚህ ጋር ምንድነው? ብለድ ኤንድ አዘር ቦዲ ፍሉይድ also have low resistance due to high iron content like sodium and potassium። እንግዲህ ደማችን ውስጥ ደግሞ ስትመለከቱ ምንድነው የተለያዩ አዮኖች ስላሉ ለምሳሌ እንደ ሶዲየም እና እንደ ፖታሲየም እነሱ ካሉ ኤሌክትሪሲቲ የማስተላለፍ አቅማቸው ከፍተኛ ነው። ስለዚህም ዌት ስኪን ማለትም ወደ ሰውነታችሁ ኤሌክትሪሲቲ እንዲገባ ስለሚያደርግ ከዛም እንዲሁም ደግሞ ደማችሁ ውስጥ የተለያዩ ሚነራሎች ስላሉ ኤሌክትሪክ አደጋ ኤሌክትሪክ ሾክ እንዲገጥማችሁ ያደርጋል ማለት ነው። ስለሆነም እርጥበት ያዘለ እጅ ካለ እጃችሁን ማድረቅ አለባችሁ መጀመሪያ ማለት ነው። Question 28 ደግሞ ይጠይቀናል። What determines the severity of a shock? ማለትም የኤሌክትሪክ ሾክ በጣም አደገኛነት ምንድን ነው ዲተርማይን የሚያደርገው ብሎ እየጠየቀን ነው። ታዲያ can you say that a certain voltage is hazardous without further information? ማለትም ካለምንም ተጨማሪ መረጃ የሆነ የቮልቴጅ መጠን እስከዚያ ያለ የቮልቴጅ መጠን ከፍተኛ አደጋ ያደርሳል ወይ ብለን መናገር እንችላለን ወይ ያለን ነው። ስለዚህ መልሳችን ምንድነው የሚሆነው? The severity of electrical shock depends on voltage, current and exposure duration። የኤሌክትሪክ ሾክ የአደጋ መጠን ወይም አደገኝነቱን በምንድን ነው የምንለካው? በቮልቴጁ መጠን፣ በከረንት መጠን እና የኤክስፖዠር ጊዜው ወይም ኤክስፖዝድ የሆንበት የተጋለጥንበት ለኤሌክትሪክ አደጋ አንድ ሰው የሚጋለጥበት የጊዜ ቆይታ እሱ ላይ መሰረት ያደረገ ነው ማለት ነው። እና
ከረንት ኢዝ ዘ ሜን ፋክተር ይለናል። አሁን ከረንት ዋነኛና ዋነኛ ልትረሱ ውስጥ የማይገባው ኤሌክትሪክ ሾክ ላይ ዋነኛው ኮዝ ኤሌክትሪክ ከረንት ነው። ስለዚህ ሜን ፋክተር ነው። ኢንፍሉዌንሲንግ ኤ ሾክ ሴቨሪቲ as low voltage can still be harmful if it lead to high current through vital organs። ስለዚህ ከረንት እንደ ዋነኛው ምክንያት ሆኖ ግን በተጨማሪም ደግሞ ዝቅተኛ ቮልቴጅ ራሱ ከፍተኛ ከረንት ያዘለ ከሆነ እና ደግሞ ቫይታል የሆነ የሰውነታችን ወሳኝ የሆነ የሰውነታችን ክፍል የሚያገኝ ከሆነ አደጋ ያደርሳል ማለት ነው። Question 29 ደግሞ ምን ይጠይቀናል? In view of the small currents that causes the shock hazards and the large currents that circuit breaks and fuse interrupts, how do they play a role in preventing shock hazards ይለናል። እንግዲህ ለምሳሌ የተወሰነ ከረንትን በተመለከተ እንዲሁም ደግሞ አንዳንድ ከፍ ያለ ከረንት መጠን ያላቸው ማለትም ብሬከሮችን ማለትም ማብሪያ ማጥፊያዎችን እንዲሁም ደግሞ ፊውዞችን ኢንተራፕት ማድረጉ የሚያደርጉ ከረንቶችን ተያይዞ how do they play a role in preventing shock hazards ነው የሚለን። እነዚህ ፊውዞች ወይም ብሬከሮች የኤሌክትሪክ አደጋን ወይም ሾክን ፕሪቨንት በማድረግ ደረጃ ምን አይነት ሚና ይጫወታሉ እያለን ነው። ታዲያ መልሳችን they interrupt electrical flow when current exceeds safe levels። ስለዚህ ከረንት አንድ ምቹ ከሆነው ሌቭል በላይ ከሆነ ምን ያደርጋሉ? እነዚህ ፊውዞች ምንድነው የሚያደርጉት? ኢንተራፕት ያደርጉታል፣ እንዲቋረጥ ያደርጉታል ማለት ነው። preventing shock hazards and equipment damage። ስለዚህ የሾክ አደጋ ማለትም ኤሌክትሪክ ንዝረትን የያዘ አደጋ እንዲሁም ደግሞ ኢኩዊፕመንቶችን ደግሞ ከሚያበላሽ ወይም ደግሞ ከሚጎዳ አደጋ ይከላከላሉ ማለት ነው። while small currents can pose risk, these devices detect them and cut off power። እንዲሁ በተጨማሪም ደግሞ አነስተኛ የሆነ ከረንትም እንዲሁም አደጋ ሊያደርስ ስለሚችል የተወሰነ የከረንት መዛነፍም ሲያጋጥም ምንድነው የሚያደርጉት? የተወሰነ ስሞል የሆነ ከረንት መዛነፍ ሲያጋጥም ፓወሩን ኦፍ እንዲሆን እንዲጠፋ ያደርጋሉ ማለት ነው። Question 30 ደግሞ ይጠይቀናል። Suppose you plug an electric heater into the wall outlet። የግድግዳው የሶኬት መሰኪያ ላይ የኤሌክትሪክ ሂተር ሰካችሁን በልና as soon as you turn it on ልክ ሰክታችሁ ሂተሩን ስታበሩት all the lights in the room go out። ልክ እንደሰካችሁት እና ኦን እንዳደረጋችሁት ቤት ውስጥ ያለው መብራት በሙሉ ይጠፋል ይላል። ስለዚህ explain what must have happened፣ ምን ተፈጥሮ ሊሆን ይችላል ብላችሁ ታስባላችሁ እያለን ነው። ይህንን ማብራሩ እያለ ነው። መልሳችን ምንድን ነው? the electric heater is drawing more power than the circuit can handle። ሰርኪዩቱ መሸከም ከሚችለው በላይ ኤሌክትሪክ ሂተሩ ከረንት ስቧል ማለት ነው። ስለዚህ causing the circuit breaker to trip or a fuse to blow ይለናል። ስለዚህ የሰርኪዩት ብሬከሩን ማብሪያ ማጥፊያውን እንዲመልስ ያደርገዋል ወይም ደግሞ ፊውዙ እንዲቃጠል ያደርጋል። ፊውዙ ከተቃጠለ ደግሞ ሁሉም ቤት ውስጥ ያለው መብራት እንዳለ ጠፋ ማለት ነው። በመጨረሻ ያለው ጥያቄ ምንድን ነው? question 31 ይጠይቀናል። why is it dangerous to use a fuse that is rated 30 amp in a circuit calling for a 15 amp fuse ይለናል። ሰርኪዩቱ እየፈለገው የሚያስፈልገው 15 አምፒር የሚሰራ ፊውዝ ሆኖ 30 አምፒር የሚያል ፊውዝ ብትጠቀሙ ሰርኪዩት ውስጥ ምን አይነት አደጋ ያስከትላል ነው። so using a fuse rated at 30 amp in a circuit that requires a 15 amp fuse can be dangerous because it allows too much current to flow through the circuit። ስለዚህ በሰርኪዩት ውስጥ መፍሰስ ያለበት ከረንት እንግዲህ ከ15 አምፕ በላይ እንዲፈስ ስለሚፈቅድ ፊውዙ ሰርኪዩት ውስጥ ምን ይፈጥራል ማለት ነው? አደጋ እንዲከሰት ያደርጋል ማለት ነው። ስለዚህ ፊውዙ ካዘዘው ውጭ ለሰርኪዩቱ አስፈላጊ ከሆነው የአምፔር መጠን በላይ የሆነ ፊውዝ መጠቀም የለባችሁም። 15 አምፔር የሚያስፈልገው ከሆነ ሰርኪዩቱ መጠቀም ያለባችሁ 15 አምፔር ነው። ግን 30 አምፔር ብትጠቀሙ ለምሳሌ 20 አምፔር የሆነ ከረንት ይፈቅዳል ማለት ነው። ስለዚህ ከፍተኛ ከረንት በሚመጣበት ጊዜ እንዳሉ ኤሌክትሪክ አፕላያንሶችን ሬዚስተሮችን ያቃጥላል። ስለሆነ ኢንዶፊኒዝ ኩዌሽኖችን ይህን ይመስላሉ። ተመልሳችሁ እንድትሰሩ ያበረታቷችሁ። በቀጣይ ጊዜ እስከምንገናኝ ደህና ሁኑ። ቻው ቻው።